የእስላሞች ጨርቅ ናቸው እነዚህ ምናምን እያለ ፖስት ያደርጋል። ቁጭ ብሎ ያዳምጣል ከሰዓታት በላይ ቁጭ ብሎ። እኔ በጣም ነው የሚገርመው። ከዛ ሲያወራ ፖስት ሲያደርግ ደግሞ ሰዎች እንዲሉት ሰዎች ያሉት እኔ ሰዎች ሲሉን የሰማሁት ነው ነገር ብሎ ፖስት ያደርገዋል። ቁጭ ብሎ ነው የሚያዳምጠው። እንደዛ ናቸው እነሱ። ፌክ አካውንት ነው ይሄ። አየው ላኩለት አይገባው። ራሳቸው ናቸው። ቺማማ የምትባለው ፈንገስ እሷ ቤቷ ነው በለው አትወጣም ራሱ ከዚህ። በጣም ይመቻታል። እኔ ፍቅር ውስጥ ገብታ እንዳትሆን ራሱ ፈራለሁ። ቁጭ ብላ ነው የምታዳምጠው። አንድ ቀን ደንግጣ በፌክ አካውንት የገባት መስሏት በትክክለኛው አካውንቷ ገባች እና ሸመጠጠች። ዳምጠው አንድ እስቲ አንተ ደግሞ ጥያቄ አንጠይቅ። እኔን ነው? አዎ። አይ እኔ ምን ጥያቄ እፈራለሁ ብለህ ነው? ጠይቅ። በጣም ጥሩ። ለዛ ነው እንጂ የሚባለው ጠይቅ አትጠይቅ ምናምን ነገር አይደለም። ጥያቄ ምንድነው? እኔ ጥያቄ መሰለህ አንተ ምንድነው እምነት? ያንተ ጥያቄ እሱ ብቻ ነው ወይስ ሌላ ጥያቄ አለ? ማለት እምነትን ነገረኝና ከዛ በኋላ ጠይቃለሁ። አይ ቺምፓዚ እኔ 665 ነኝ ማለት መልስ። ኦኬ እምነታችሁ ምናምን ምንድነው? እንደታኘ ከማስቴካ እየተመጠጥክ የምታወራው ቆረጥ አድርገዋለህ ማለት እምነታችሁ ነገረኝና ከዛ ምን ይሰራልሃል? ስለ እምነታችን ጥያቄ አለ የለህም እንዴ? ከእምነታችሁ እኮ ነው የምጠይቅ እኮ 665 ብያለሁ። ቀጥል። ከዛ እምነት አላነበብኩኝ ይቅርታ። ካላነበብክ ገና ነህ። ድረስበት መጀመሪያ እንጠይቅህ አንተን። አዎ እምነት ሃይማኖትህ ምንድነው? እኔ ሃይማኖቴ ሙስሊም ነኝ። ሙስሊም ነህ? አልሐምዱሊላህ። እሺ ልጠይቅህ? አዎ እሺ ጫማህን አውልቅ የተባለ ነብይ በእስልምና ማን ነው? አንተ በጣም ጥሩ ጥያቄ ይጠይቃል። እሺ እኔ እኮ በነብዩ ነው የማምነው። አሁን ያለውበት ዘመን እኔ በነብዩ መሐመድ ነው የማምነው። ማለት እኔ የማምነው በነብዩ መሐመድ ነው። እሳቸው አድርጉ የሚሉኝን ነገር ነው የማደርገው እንጂ እኔ ዛሬ ስንት ዓመት ምናምን አይደለም። ቁርአን ላይ ያለውን ነገር ብቻ ነው የማምነው። ቁርአን ላይ ያለ ነገር ነው የጠየቁህ። እኔ እስቲ የትኛው እኮ አሁን ለምሳሌ የኛውን አላቅም። የትኛው ጫማህን አውልቅ የተባለ ነብይ አታውቅም? አላቅም። እና ምንድነው ነብዩን ነው የምከተለው የምትለው እኮ? ማለት አለማወቁን የሚያውቅ አዋቂ ነው ይላሉ ዊሊያም ሼክስፒር። አለማወቅ አይደለም ያወቅከው። አሁን ያ እኮ ያላወቅኩትን ነገር ግዴታ ማወቅ ነበረብኝ። አሳየኝ የትኛው? አዎ ነበረብህ። በቁርአን ነው የምመራው ብለህ ስታወራ ቁርአን ማወቅ ነበረብህ። እንደዛ ከሆነ የትኛው ምዕራፍ ላይ ነው እያልኩ ያለሁት? ብራይ ኧረ 3 ቀን ሰጥቻለሁ ፈልገህ አምጣው። አንተ ለማስተማር እኮ አይደለም ቁጭ ያልኩት እኔ። አንተ ግን ማን እውነቴን አንድ ነገር ልንገር። እሺ ማን መጀመሪያ በደንብ ይቀራል። አንተ ይቀራል። ምንድነው ይቀርኝ? ማን አንብብ። ምን ላንብብ? ለምሳሌ አሁን ቁርአንን በደንብ አንብብ እኮ። ምን ላንብብ? ምንድነው የሚቀርኝ? የማላውቀው ምንድነው? ለምሳሌ ማታውቁም መሰለህ ታውቃለህ። አሁን ቁርአንን ራሱ በደንብ አታውቅም እኮ። ስላነበብኩ እኮ ነው ጠየቅኩህ። አታውቀውም አንተ። ስለዚህ ማንበብ ያለብህ አንተ ነህ ጀለስ። ስለዚህ ወደ ሌላ ስንተኛው ምዕራፍ ሰው ልጅ እኮ ስንተኛው ምናምን እኮ የጠየቅ ተመልስልኛለሁ። በቃ ይበቃሃል። እሺ ግን እስኪ ነው ማለት ኧረ የጠየቅኩህ እኮ እኔ ነኝ። መልስልኝ ይለኛል እንዴ?
እኮ ማለት ጠየቅኝ አይደለም አላቅም ካልኩ መመለስ ያንተ ግዴታ ነው። ኦኬ ጥያቄ ልቀይርልህ። ኧረ ጥያቄ መቀየር እሺ ልቀይርልህ። ቀለል አድርጌ ልጠይቅልህ። ዋሻ ውስጥ የተኙ ወጣቶች አሉ። እችን እንትን ልበል። ዋሻ ውስጥ የተኙ ወጣቶች አሉ አይደል? አዎ። ስንት ቀን ነው የተኙት? ግን የመጀመሪያውን ለምን አትመልስም? የጠየቁ አንተ ነበረው እኮ መመለስ የነበረብህ። ይሄን መልሰው ሊመልስ ነው አንዲስ አንተን ግድ የለም። ቀጥል ገብረ ትንሳኤ ቀጥል። ዋሻ ውስጥ የተኙ ወጣቶች ስንት ናቸው? ስንት ቀን የተኙ? አዎ ግን ይኸውልህ አንድ ጓደኛክ ይመልሳል። አንድ አረ ገብረ ትንሳኤ እኔ የምጠይቅህን መልስ እንዴ ነው። ገብረ ትንሳኤ እኔ እንዴ ገብረ ማርቆስ አይሻልም? እንደሱ መርጣው ሰደው ግድ የለው። ትክክለኛው ገብረ ማርቆስ። እሺ ቀጥል። ያ ገብረ ማርቆስ ይሻላል። እሺ ቀጥል። ገብረ ማርቆስ ስንት ቀን የተኙት? የመጀመሪያው መልስልኝ እስቲ። እሱ እኮ ጥያቄ ነበር ስጠይቅህ አታውቀውም። ገብቷል እኮ ግን አንተ በጥያቄ እኮ ደጋገምክኝ። አንቺ እኮ መልሰው እሱን መልሰው ሌላ ሰው እንድናወራ መልሰው ሙስሊም ነኝ አልክ አይደል? ግን እሱን መልስልኝ። በእውነት ነው እኔ እሱን ከመለስክ አንተ ማን መጀመሪያ የጠየቅኝን ጥያቄ ከመለስክልኝ እኔ እውነቴን ነው የምልህ ማን አደንቃለሁ። በቃ ያንተ ማድነቅ እንትን የሚስትህን እንትን ግዛበት። ያንተ አድናቆት ነው አስተለ አደንቃለሁ። ያው እሱ የሷን ቀሚስ ግዛበት። ጠይቀው ሙቤ አደንቃለሁ። አንተ አደንቀኝ አላደነቀኝ እኔ ምን ይሰራልኝ? አላደነቀኝ ሙቤ ተጠይቀዋለህ። ኦኬ ቆይ ባቢ አንዴ ሰላም ነው አባ እንዴት ነህ? ማን አንተ? ወልፍ ነው የሚለው ነው። እንዴት ነህ? ደህና ነህ? ኦኬ ማን ነበረ ስሙ? የኔ ተባረክ ነው። ሰላም ነው። ሰላም አለ ሙስሊም ነኝ ብላለና የሆነ ጥያቄዎችን ልጠይቅህ ብዬ ነው። ጠይቀኝ። አይ ግን ጥያቄ አበዛችሁ። ገባ ለምን መሰለህ? አሁን እሱ ራሱ አይ አንድ ብቻ ነው የምጠይቀህ። እኔ አንድ ብቻ ጠይቃለሁ። እሱ ባቢ ነው፣ እኔ ተባረክ ነኝና የኔ አንድ ጥያቄ ነው። ሰላቱል ጀናዛ ስንት ረካዓ አለው? ወይ እኔ ሰላቱል ጀናዛ ሰግጄ አላውቅም። ምክንያቱም እኔ አላውቅም ሄጄ አላውቅም። እንደት እሺ በሰላቱል ጋይብ ልቀይርልህ ነው። እኔ አሁን ለምሳሌ ሰላቱል ጁሙዓ ስንት ነው ብትለኝ ሁለት ነው ማለት ነው። አይ ሰላቱል ጋይብ ሰላቱል ጀናዛ ተውና ሰላቱል ጋይብ ስንት ረካዓ አለው? በቃ ይመያችሁ ማለት ና እንጂ እንዳትሄድ ሐቢቢ ና እንዳትሄድ፣ ማንም ሰው እንዳያወርደው እና እንዳትሄድ። ልመልስልህ እኮ ነው እኔ ልመልስልህ ነው። ጠይቄ እመልስልሃለሁ። እውነቴን ነው። ለምን እንደሆነ ታውቃለህ? አንተ አሁን ዞረ እናንተ ጠየኳችሁ መልሳችን አየሁ። የእስልምና ምን ጠይቀኝ ስንትናቸው በለው እስኪ ሌላውን ተውና ጎግል አንዴ ተረጋጋ። ትጠይቃለህ ነው እኔ ሐቢቢ ችግር የለውም። እሺ ጥያቄህ ምንድነው? ልመልስልህ። ጥያቄህ ምንድነው? እሱ እንዲመልስልኝ ነው ማለት። ማን እንዲመልስልህ? እሱ መጀመሪያ ያወራኝ ልጅ ማን ነበረ ስሙ? ባልቻ ወዶ አይስቋል። ባልቻ መልስለት። ባልቻ መልስልኝ። በቃ ተፋታኝ። እኔ እንትና ተበለ ይበቃናል። ጨረስክ ሙቤ? አመሰግናለሁ። ይነት በጣም እንትና ተበለ እናመሰግናለን። አሁን እንትኑና አትምጣ። እንትን ምንድነው እዚህ ጋር ስትመጣ በቃ ጣሳ ተሸክመ መምጣት አለበት። እሺ
እሺ አይ የመጨረሻ አንድ ጥያቄ ልጠይቅህና የሁሉንም መልስ አንድ ላይ እነግርሃለሁ። አቤት። የመጨረሻ አንድ ጥያቄ ልጠይቅህና ሁሉንም አንድ ላይ ልመልስልህ። ኦኬ ችግር የለም። እሺ ሃኒ የሚባል እንትን አለ እና ምንድነው ሃኒ የሚባል አስታጥቦ አለ በእስልምናና ያ ሃኒ የሚባለው አስታጥቦ እንዴት ነው የምትታጠበው? እንደ ሻወር ነው የምታጠበው እኮ። እንዴት ነው የምትታጠበው? በምንድን ነው የምትታጠበው? በምንድን ነው የምትታጠበው? በሳሙና ነው የምታጠበው ማለት አይደለም። አስታጥበህ እንዴት ነው የምትታጠበው ነው። ከምንድን ነው ጀምረህ የምትታጠበው? እኔ መጀመሪያ ከላይ አድርጌ ከዛ ውሃ ነው አይደለም፣ ከዛ ራሴ ላይ አፈሳለሁ ይታጠባል። ኦኬ እሺ በቃ እንደዛ ከሆነ እሺ በቃ እንደዛ ከሆነ ሙስሊም ከሆንክ እኔ የምለውን አብረኝ ትላለህ? አዎ እላለሁ። አሽሀዱ በልና ሻሃዳ ያዝ። ከዛ በኋላ ሙስሊም መሆንን እናረጋግጣለን። አሽሀዱ አን ላ ኢላሃ ሪከርድ አድርጉ። አሽሀዱ ሻሃዳ አሳዝክ ግን ይመች። አሽሀዱ በል ችግር የለውም። አሽሀዱ አን ላ ኢላሃ ኢለላሁ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ወከሊመቱሁ ሙስሊሙ ነው አለ ወከሊመቱሁ እንደዛ ነው። ወአነ ዒሳ አብዱሁ ወረሱሉሁ። እባክህ እኔ ሙስሊም ሰይጣን ነኝ ገባ። ወአነ ዒሳ አብዱሁ ወረሱሉሁ። እኔ ሙስሊም ሰይጣን ነኝ እያልኩ እኮ ነው ብሮ። ምን እሺ ወአነ ዒሳ አብዱሁ ወረሱሉሁ ወከሊመቱሁ አንተ ይመች አልቃሃ ኢላ መርየም ወሩሑን ምን ረብናት መቀለድ አልፈልግም ወላሂ። ምን ሁ በለ ምን እሺ ነው አረብልሽ አረብ። እሺ አንተ የሙስሊም ሰይጣን ነህ? ሙስሊም ሰይጣን ነኝ። ኦኬ የት አካባቢ ነው ያለው? እኔ በቃ ምኖር ባህር ላይ ነኝ። ተዝናና አባቴ ተዝናና፣ ፈታ በል። ጨባ ተነጋብኝ እንደው ጨባ ጨብስ ዝም ብለህ ችግር የለውም ጠጣ ዝም ብለህ ሚዩት አድርገው። ኦኬ ምንም ሞት ነው። እኔ ኧረ ይሻላል አድርገው እንዴ ባልቻን እንዴ ይመሽ። አንተ ግን ለምንድን ነው ታውቃለህ? የሃኒ ሻወር ውሰድ። በቃ የሃኒ ሻወር ውሰድ። እንደዛ ነው ማድረግ ያለብህ። ሃኒ እንዴት ነሽ? ደህና ነኝ። እንዴት ነህ? ሰላም ነው። ሰላም ነው። እንዴት ነህ? አለን። ፕሮፋይልሽ እኔ ተመችቶኛል እውነት ለመናገር። እንዴት? በጣም ደስ ይላል ፕሮፋይልሽ፣ ደስ ይላል። የሆነ ሳቢ ነገር ነው፣ ይስባል። ፈጣሪ አሪፍ ነው ለማለት ነው። እና እንዴት ነሽ? ሁሉ ሰላም ነው? አመሰግናለሁ። አዎ እንደዛ ነው የሚባለው። አሪፍ ነው ብዬ ስልሽ የራስሽ ከሆነ አመሰግናለሁ ነው የሚባለው። የሌላ ነው
የሌላ ነው ብዬ እንትን አድርጌው ነበረ ዝም ስትይ። አይ አይደለም ኢብኑ ከኢብኑ ጋር ያቀኛል። ኢብኑ በአካልም ራሴ ነኝ የሌላ ሰው ፕሮፋይል አድርጌ ነው። ታይ እንጂ አንድ ሀገር ነው ያላችሁት? ኦ ደስ ይላል። እኛም እናገኝሽ ይሆናል ወደፊት። ይሆናል እንግዲህ። አሪፍ። ባለ ትዳር ነሽ? ኧረ አይደለሁም ገና ነኝ። አሪፍ ነው። እንደዛ ከሆነ አሪፍ ነው። ምክንያቱም ምንድነው አንዳንድ ሰዎች ትዳር ይዘው ሃይማኖት ውስጥ መመላለስ በጣም ከባድ ነው። መመላለስ ብዬስልሽ ምንድነው የፈጣሪ ማንነት፣ የሃይማኖት አመጣጥ፣ ታሪክ ስለ ሃይማኖት መፈተሽ ምናምን ከበድ ይላቸዋል። ከባድም ነው ልጅ ካለ ትዳር ካለ። ገብቶሻል? እና እንደዛ ከሆነ አሪፍ ነው። ኦርቶዶክስ ነሽ? አሁን ኦርቶዶክስ ነሽ? እኔ ክሬን አልበጠስኩም። ክሬን ማለት የትኛው ክር? ሁለት አይነት ክር ነው ማለት ያው አማኝ ስትሆን ሁለት ክር ማለት ነው። አንድ ክር አንገት ላይ የሚደረገው ነው ማቀብ። ከዚህ ወጥ ክር ማለት አንገት ላይ የሚደረገውን የምታውቂው? ሌላ ነው። ክር ማለት እኮ በነገርሽ ላይ ክር ማለት እምነት ማለት እንጂ አንገት ላይ እንትን ክር እንትን ማድረግ እኮ አይደለም፣ ማሰር እኮ አይደለም። ክር ማለት አሁን ሰው የተሳሳተ አረዳድ ነው ያለው። ክር ሲባል አንገት ላይ የሆነ ማተብ አድርጉ እንትን ማለት ይመስለዋል። ክር ማለት እምነት ማለት ነው። ልብ ውስጥ ነው ያለው ክር። ትክክል። አሁን እሱ አልተበጠሰም ነው እያልሽ ያለሽው ወይስ አንገት ላይ ያለው ነው ከውጭ ላይ ያለው ነው ማለት ነው? ሁለቱም ነው። አንገትህ ላይ ስታምን ነው አንገትህ ላይ የምታረገው እኮ አይደለ? ልብ ላይ ያለው ነገር ነው ውጭህ ላይ የሚታየው። ውስጥ የሌለ ነገር ውጭህ አያሳይም አይደለ? እና እየተማርኩ ነው በራሴ በእምነትም እያነበብኩ ነው ባይብልንም። እናውራ፣ ችግር የለውም። ረጋ ብለሽ እኔ ጸባይኛ ነኝ፣ ችግር የለውም። እኔ አሁን ብትሰድቢ በጥፊ ብትይን ራሱ ምንም አልልሽም። አንደኛ ነገር ሴት አክባሪ ነኝ፣ ለሴትም ሟች ነኝ እንደምታውቂው። እና ረጋ ብለሽ እኔ ጋር ካወራሽ ጥሩ ነገር ነው። አንቺ ከኔ ትማሪያለሽ፣ እኔም ካንቺ እማራለሁ። እኔ ጋር ያለ ወደ አንቺ፣ አንቺ ጋር ያለ ወደ እኔ ሲመጣ አሪፍ ነው። ወንድና ሴት ስለሆነም አሪፍ ነገር ይፈጠራል ብዬ ተስፋ አደርጋለሁ አይደል ሃኒ? እሺ ጥያቄ ላይ እንዳልጨክንብሽ እንጂ ሌላ ነገር በትህትና እናወራለን፣ ችግር የለውም። እና ክርስትና ላይ በነገርሽ ላይ መስቀልና ማተብ የሚታሰረው በእውቀት አይደለም። ከባዱ ችግር እሱ ነው። ስታምን ነው ማተብ የሚታሰረው ያልሽው። ሰው ስላወቀ አይደለም ማተብና መስቀል የሚያስረው። አውቆማ ቢሆን ኑሮ ማተብን በጥሶ እምነት በልብ ውስጥ በማመን ብቻ ይከተል ነበረ። መስቀል ሲባል ደግሞ ከእንጨት የተጠረበ ነገር እንትን አታድርጉ እየተባለ እንጨት ጠርቦ አንገቱ ላይ እንትን አያደርግም ነበረ። የኢየሱስ ክርስቶስ መሰቀል ተሰቀለ ብሎ በማመን መሰቀሉ ትርጉም ሰጥቶ መሰቀሉ ላይ እንትን ያደርግ ነበር እንጂ መስቀል እንጨት አያንጠለጥልም ነበረ። በነገርሽ ላይ እውቀት የሌለው ሰው ነው እንጨት ምንድነው መስቀል የሚያንጠለጥለው። ለምን ሲባል ኢየሱስ ክርስቶስ የሰቃየበት እንጨት ላይ ወይም ወንጀለኞች ሲሰቀሉበት የነበረ የመደመር ምልክት እንጨት አንገቱ ላይ በክብር አያንጠለጥልም ነበር። እውቀት ስለሌለ ነው። አዝናለሁ ሃኒ። ግን ክርስቲያን አሁንም አለሽ። አማደ ሚስጥራት ታውቂያቸዋለሽ? እንዴት መሰለህ አሁን እና ካወቅኩ በኋላ ብዙ የሆነ ማታምናቸው ነገሮች አሉ። አሁን ክርስትና ላይ ደግሞ በነቢያት ብቻ በሆነ ነገር ካላመንክ ያስወጣሃል። አንዱን ነገር አላምንም ካልክ ትወጣለህና እኔ አሁን ከቤተሰብ ጋር ነው የምኖረው። ውስጤ ልቤ ቢጠራጠርም ምንም ቢልም ከቤት ልበጥስ ብል አልችልም። ፋሚሊ ያለ ያየኛል። ቪዲዮዎች ላይም ገብተው ማየት ይችላሉ። እና በቃ ልቤ አሁን አላመነበትም ስለ ብዙ ነገርም ሳይ እግዚአብሔርን የሚገልጽበት መንገድ፣ ኢየሱስ የሚገልጽበት መንገድ ስለ ስላሴ መረዳት አልቻልኩም። አነባለሁ፣ ጠይቃለሁ፣ ግን የሚመልሱልኝ መልስ ራሱ ሚስጥር ነው ወይ ሀዛብ መንፈስ ገብቶብሻል ወይ እንደዚህ ነው ምናምን ብለው ግራ የሚያጋባ ነው እንጂ ይሄ አንተ የምትረካበት ልብህ የሚያርፍበት ነገር አይደለም የሚመልሱልህ። እና ብዙ ጊዜ ስጠየቅ አሁን እኔ እምነትሽ ምንድነው የሚባል ኦርቶዶክስ ነኝ ብል ስለ ኢየሱስ ማንነትነት አምኜ መከራከር አለብኝ።
ስለ ስላሴ አስረጅኝ ሲባል ማስረዳት አለብኝ። እኔ ያልተረዳሁትን ነገር ደግሞ ለሰው ማስረዳት አልችልም። ስትረዳ ነው እንትን ስትል ነው የምታምንበትና አሁንም ትናንትና አውርተናል። ስጠይቀኝ ምንድነው እነሱ ፈጣሪ እንዳለ አምናለሁ ነው ያልኩህ። አሁንም አምናለሁ ግን ይሄ አሁንም ቪዲዮንም ገብታችሁ ብትት ክሬ አለና ያንን ክሬን ያልበጠስኩት አንደኛ በፋሚሊ ምክንያት ነው። እያወቅኩ ነው፣ እየተማርኩ ነው። ያመንኩበትን ነገር አይምሮዬ ሲያርፍ አደርጋለሁ። አይ እኔ ግን ምንድነው አሁን ለምሳሌ ክርስትና ላይ አንዳንድ ጥያቄዎች ልጠይቅሽ ስለ ክርስትና ትንሽ አንድ ጥያቄ ብቻ ችግር የለውም አይደል? ችግር የለውም አይደል? አማደ ሚስጥራት የሚባሉ ታውቂያቸዋለሽ አይደል? አላውቃቸው። አሁን ለምሳሌ ምን አለ መሰለሽ ከባዱ ችግር አሁን እኔ ይሄ አለማወቅሽ እንትን አይደለም፣ ወንጀል አይደለም። ለምን መሰለሽ አንደኛ ነገር ብትጠይቅም የሚመልስልሽ ሰው የለም። ለምን ሲባል ራሱ ከመሰረታዊ ነገሩ ሚስጥር ከተባለ ሚስጥር ነው። ያ ሚስጥር ደግሞ ለማንንም አማኝ አሳልፎ አይሰጥም። ለምን ሲባል የሚሰጠው ሲጠየቅ ምንድነው እንደተባለው አድርጎ ለሰዎችን ማሳለፍ ለሚሰጥ ሰው እንጂ እምነት ላሳደሩበት ሰው እንጂ ለማንንም ሰው አማደ ሚስጥራት ዝም ብሎ አይብራራለትም። በነገርሽ ላይ መሰረታዊ ነገሩም እሱ ነው። ግን ችግሩ ምንድነው አሁን ሚዲያ ላይ ያለው ሰው አሁን አንቺ ለምሳሌ ነገ የሆነ ሃይማኖት ላይ ቀየርሽ ተባለ፣ ቀየረሽ መተሽ እምነትሽ ምን ነበረ ተብለሽ ክርስቲያን ኦርቶዶክስ ነበርኩ፣ እሺ አማደ ሚስጥራት ምንድናቸው አላቃቸውም ካልሽ አይ ክርስቲያን አልነበርሽም ትባያለሽ። አዝናለሁ። ገብቶሻል? ያልተማርሽውን ያላስተማሩሽን እንድትማሪ ፍቃድ ያልተሰጠሽ ነገር መልሰው አይ አልነበርሽበትም እኮ ማወቅ ነበረብሽ እኮ ተብለሽ ደግሞ እንትን ትባያለሽ። ግን ስንት ናቸው ምንድነው ምናምን የሚባለው ነገር ግን ብታቂው መልካም ነገር ነው። ናግባ እውቀት እንዳለው ምናምን የምትለው ሰው ናግባና ችግር የለውም እናወራለን። እኔ እውቀት የለኝም፣ እኔ ደደብ ነኝ። ግን ችግር የለውም ደደብ ነኝ ክርስቲያን ነኝ ብሎ ስላሴ አምላክ ሶስት ነው፣ ሶስት አፍንጫ አለው፣ ሶስት አፍ አለው፣ አራት አይንና ምናምን አለው ከሚል ሰው አራት ጆሮ አለው ከሚል ሰው ስድስት ነው እንጂ የምን አራት ከሚል ሰው ግን እኔ አልሰምፍም። ደደብ ብሆንም እንደዚህ አይነት ነገር እንደዚህ ብሎ ለሚያምን ሰው መሆን አለ እንትን አያቅተኝ። ናገባ ግድ የለም ማቲያስም ቢሆን ይዘውና ችግር የለው። እና ሃኒ አማደ ሚስጥራት ማወቅ አይቀድም ትንሽ እሺ ጠይቃለሁ። መልስ አታገኝም እኮ መልስ አታገኝም። መልስ ማድረግበትን ነገር ለምን ጠይቂ ትለኛለህ ታዲያ? አላቅም እንዴት እንደሚያደርጉሽ አላቅም፣ ግን ጠይቂያቸው። እሺ አሁን ሚስጥረ ስላሴ ይባላል። ስላሴ ሲብራራ ሰምተሽ ታውቂያለሽ? ስላሴ በብዙ መንገድ ለማብራራት ሞክረዋል ግን አይገባም። አዎ እሱ ነው አንዱ ሚስጥረ ስላሴ ነው። ከአማደ ሚስጥራት አንዱ ሚስጥረ ስላሴ ነው። እንዴት ከተባለ ሚስጥረ ስላሴ፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት የሚባሉት ናቸው። አዎ እነሱ አሁን እነሱ ስትጠይቂ እንደምታውቂው ነው ታውቂዋለሽ ማለት ነው። አሁን ለምሳሌ ስላሴ አንዱ በላይተር፣ አንዱ በጣት፣ አንዱ በእንቁላል፣ አንዱ በባጃጅ፣ አንዱ በፀሐይ፣ አንዱ በጉልቻ፣ አንዱ በምናምን ነው ሲያብራሩት የሰማችሁ አይደል? አዎ እንደዛ ነው። ሌላ መልስ የለው። አይመልሱልሽም የምልሽ ለዚህ ነው። አያረካሽም፣ መልሱ አያረካሽም። ሁሉም ሰው ኪስ ወለድ የሆነ ነገር ነው የሚሰጥሽ። ሚስጥረ ስጋው የሚለው ደግሞ ስጋ ስግው ምናምን እያለ እንዲህ ስጋ ለበሰ እንዲህ ስጋ ምናምን እንዴት ደም ፈሰሰ ምናምን እያለ እንትን ያደርግሻል፣ ያደንቆርሻል። ሌላ እንትን የለው። ጥምቀትም እንደዛ ነው። ሄዱና በአብ ወልድ መንፈስ ቅዱስ አጥምቋቸው ነው። አዎ አሁን ጥምቀት አለ። ሄዱና በአብ መንፈስ ቅዱስ አጥምቋቸው ሲባሉ የተጠመቁት በውሃ ነው? ተነክረው ነው የተጠመቁት ወይስ ዕውቀት ወንጌል ነው የሰበኳቸው? አንተ አሁን አልተጠመክም? ጥምቀት ምንድን ነው የምትጠመቀው? ጥምቀት
አሁን ነው አሁን አይደለም በፊት ምንድን ነበር? የበፊት ታዩ የበፊት እርሺው የበፊትማ አይምሮአችንን ካወቅን በኋላ እንትን የምናደርገው እንጂ የበፊት የቀለዱብንማ ታዩ። ግን ጥያቄ አሁን ጥምቀት መነከር እንውሰደውና ውሃ ውስጥ መነከር ትክክለኛው መነከር የትኛው ነው? መነከር ትክክለኛው መነከር አሁን የኦርቶዶክስ አለ ራቁት ነው የሚነከረው። ራቁትም አይደለም በልብስ ነው ይባላል። ሁለት ነው። በልብስም ይሁን ችግር የለውም። ከአንገት በላይም አለ ከነ ልብስም አለ። የፕሮቴስታንቶች ምናምን ትክክለኛው የትኛው ነው? ሄዱና አጥምቋቸው ሲባሉ ያጠመቋቸው በየትኛው ስርዓት አጠማመቅ ያጠመቋቸው? ምንም እንዴ ጸበል አሁን መጀመሪያ ክርስትና ስትነሳ እሱ ያው በልጅነት ነው አላውቅም። ብቻ ግን ሳይ እንትን ነው ወንድ ከሆነ ጸጉሩን ምናምን ተላሽቶ በቀን አለው በቀን ትጠመቃለህ። ክርስትና ስትነሳ ክርስትና ስም ይወጣልሃል። ከዛ በኋላ ደግሞ በገብርኤል ጸበል በኪዳነ ምሕረት ጸበል እየተባለ ትጠመቃለህ 7 ቀን ወይ 3 ቀን። የክርስትና ኦኬ ችግር የለውም። አልተግባባንም። ጥያቄ የክርስትና ስምሽ ማን ነው አንቺ? ለምን እናገራለሁ? አይ መናገር አይጠበቅብሽም አይደል? አይጠበቅብሽም ራሱ። ሃኒ የማን ስም ነው ታዲያ? የራሴ ነው። አልገባኝም። አሁን የክርስትና ስም ሲባል ምን ማለት ነው? ክርስትናማ ይሄ እኮ ዓለማዊ ስም ነው የሚሉት አይደለ? ይሄ በእናት በአባት የሚወጣ ስም ዓለማዊ ነው። በክርስትና የሚወጣልህ ስም ደግሞ ዘላለማዊ ስምህ ነው ማለት ዘላለማ ፈጣሪ ያቆም ነው የሚሉት ማለት። አንድ ነገር ልንገርሽ የድግምት መሳሪያ ነው። ፈጣሪ ሆይ የምሬን እኮ ነው። አይ መጠየቅ ትችያለሽ። የክርስትና ስም የአንቺ ማሰሪያ የድግምት መሳሪያ እንጂ ፈጣሪ ያውቀዋል አያውቀውም የሚባል ነገር የለም። ውሸት ነው። ፈጣሪማ አንቺንም ኩላሊትሽን ይመረምራል። ፈጣሪ እንኳን ስምሽ ዓለማዊ የሚባል ነገር የለም። ምንድነው ዓለማዊ ማለት? ማለት ምንድነው? ድግምቱ መሳሪያ ነው። አንቺ ድግምት ሲሰራብሽ በየትኛው ስምሽ ነው ድግምት የሚሰራብሽ? በክርስትና ስምሽ ነው። ስለዚህ የአንቺ ማሰሪያ ስም እንጂ ፈጣሪ የሚያውቀው ስም ነው የክርስትና ስም ነው። ይሄ እኮ የሙስሊም ስም እኮ አይደለም። ሃኒ ማለት አይደል? አዎ የአንቺ ስም ነው። አንቺም ክርስቲያን ነሽ። ለዛ ነው አትናገሩ ነው የሚባለው እኮ። ለዛ ነው ማሰሪያሽ ነው የምትታሰሪበት ስም እንጂ እግዚአብሔር የሚያውቀው ነው የክርስትና ስም ነው ምናምን የሚባለው ቀልድ ነው። መሸወድ የለብሽም። ሰው የሚታሰረው በክርስትና ስሙ ነው። ማሰሪያ ነው። ሰምተሽ አታውቂም? ከዚህ በፊት አባቶች ሲያወሩ ማለት እኔ የድግምት ስም እንደሆነ አላውቅም፣ ግን ይሰራበታል እኮ። ሰምተሽ አታውቂም? አያስፈልግም የሚሉ ሰዎች ሰምተሽ አታውቂም? የንስሐ አባት የክርስትና ስም የራቁት መጠመቅ ምናምን የሚባለው መጠመቅ ራሱ መነከር ውሃ አያስፈልግም የሚሉ አባቶች ሰምተሽ አታውቂም? አላውቅም። ገና ነሽ ማለት ነው። ብዙ እንትን ላትሰሚ ትችላለሽ፣ ግን እንደዚህ ብለው የሚቃወሙ ሰዎች አሉ። ብትቃወም ደግሞ ትከነቸራለህ፣ ያስወግዱሃል። እንደዚህ ካለ ሰው ማለት ነው። ከቻሉ ያጠፉሃል፣ ካልቻሉ ደግሞ ስም ይሰጣል። ወይ ቅድም እንዳልሽው አህዛብ ትባያለሽ። አህዛብ ማለት እንትን አይደለም። አሁን ለምሳሌ በእነሱ አረዳድ አህዛብ ምንድነው? ሙስሊም ነው አይደል? አህዛብ የሚሏቸው እነሱ አይደለም። አሁን ለምሳሌ ጳውሎስ እኛ በዘር አይሁድ እንጂ ከነዛ ከዲቃሎች አህዛብ አይደለንም እንዳለ ለምሳሌ ከአይሁድ ውጪ የሆነ ሁሉ አህዛብ ነው በመጽሐፍ ቅዱስ መሰረት ማለት ነው። ገብቶሻል? እና እነሱ እንደዛ ነው የሚሉት። ወይ አህዛብ ይላሉ፣ ወይ መናፍቅ ይላሉ፣ ምናምን ወይ ሰይጣን ይላሉ፣ 666 ይላሉ፣ እንደዛ ይላሉ። ካልቻሉ ከቻሉ ግን ያስወግዱታል። እዚህ እንደዚህ አይነት አስተምሮች የሚቃወሙ ሰዎች አሉ በነገርሽ ላይ። ይኖራሉ። አሉ ብዙ ሰዎች አሉ። ግን ወጣው እንደዚህ ወጣው አደባባይ ላይ የሚናገሩ አይመስለኝም። አሁን ገድላት ራሱ እኔ በገድላት ነው ያየሁት። አንዱ ገድላት ምናምን ሰብስቦ ይሄ ምንድነው ቅዱስ ሚካኤል ገድል ድግምት ነው ምናምን የሚሰራበት ኃይለኛ መተት ነው ድግምት የሚሰራበት ገድል
አንደኛው እሱ ነው ምናምን እያለ በገድላት ሲናገር ነው ያየሁት እንጂ ከዛ ውጪ እንደዚህ ነው አልሰማሁም። አንዱ ፕሮፌሰር በተደረገ ጥናት አለ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍት አለ የክርስትና ነው ያለው በአጠቃላይ እሱ ኦርቶዶክስ ብቻ አይደለም በአጠቃላይ ሲያወራ ስንት ነው 70% የጥንቆላ የድግምት መጽሐፍት ነው አለ ጥናት ተደርጎ አዲስ ጥናት ነው የሚገርምሽ ነገርና ድርሳናት ከጥናቱ እንትን ናቸው የሚገርምሽ ነገር ገብቶሻል የጥንቆላ መጽሐፍት ነው ሲባል ብዙ አይነት የጥንቆላ መጽሐፍቶች አሉ እነሱ አሁን ድርሳናትና ገድላትን ካነበብሽ ትቀውሻለሽ ማንበብ የለብሽም ያው እንትን ለማድረግ ይሄ ከውስጥሽን የቀልድ መጽሐፍት እንደሆነ ውስጥሽን አሳምነሽ ከሆነ አሪፍ ነው ካልሆነ ግን የክርስትና መጽሐፍ ደግሞ አዳዲስ ነው የሚመጣብን አዳዲስ ገድላትን ያው ማላቃቸው አቡነ እንትን በቀማ አላቃቸው ብዛታቸው እና አቡነ ሀቢብ ናቸው ባለፈውን ሚስተር እምራን ያወጧቸው ጌታ ሆይ ኢምራን ሲናገር የነበረው ሀቢብ ሶስት ይበልተ ከበላህ በኋላ ሶስት ሀቢብ አብዛኛዎቹ ከኢትዮጵያ ውጪ ናቸው እነ ጉይርክስ እንደምታውቂው ገድላት ላይ ያሉ አብዛኛዎቹ ከኢትዮጵያ ውጪ ያሉ እንትኖች ናቸውና ሰዎች ናቸውና የፈጸሟቸው ገድል ተብሎም የሚታወቅ ታሪክ ስለሆነ እንደዛ ነው ሀቢባውን ወይ ግብጽ ነው ወይ ሲሪያ ነው ወይ ኢራቅ ምናምን ከዛ የመጣ ሰው ሊሆን ይችላል ለዛ ነው ግን አሁን ጥናት እያደረግሽ ያለችው የትኛው ሃይማኖት ነው እስኪ እንደው መጨረሻ ላይ እንትን እንበል እስልምና ነው ማለት እየተማርኩ ያለሁት እስልምና ነው እስልምና ታዲያ እንዴት አገኘሽው እንጃ በፊት ላይ እንደማስበው ይሄ ነብዩ መሐመድ እነዚህ ነው በቃ ነብዩ መሐመድ እንደመሰረቱት በቃ ይሄ ለዝሙት የተስፋፋ እምነት ነው ምናምን ነው መጀመሪያ መጥቼ ስጠይቅም በጣም ከብዶ የነበረ ለመረዳት ግን እንዴት መሰለህ እንጃ ግን ቀለል ያለ የሆነ ግልጽ የሆነ እምነት ነው ሚስጥር የሚባል ነገር የለውም አባቶች ጋር ሄደ ጠይቅ እንትናን ጠይቅ ምናምን ብለህ እንትን የምትለው ነገር የለም ሁሉም እያንዳንዱ ነገር አላቸው ማስረጃም መልስም አላቸው ቁጭ ያለ ነገር አላቸው የተዘበራረቀ ነገር ይሄ እንዴት ነው መልስ የምታጣበት ነገር የለም ጠይቄኝ እስካሁን መልስ ያጣሁበት ነገር የለም አይ መልስ ማጣት እኮ አይደለም አሁን ለምሳሌ መልስ ማጣት የሚባለው አያረካሽም እንጂ በክርስትናም እኮ መልስ አታጭም ይመለስልሻል አይደል አዎ ግን እውነት አይደለም ይሄ ሚስጥር ነው ምናምን አይደለም ለመረዳት ከብድህም ልፈልግ ገባኛው ይሄ ሚስጥር ነው የሚለው ራሱ መልስ ነው ብዬ ነው አሁን አያረካም እንጂ መልስ ያጣሉ ማለት አይደለም ገብቶሻል አባባሊ ይመለስልሻል ግን የሚመለስልሽ ነገር አንቺ አረካሻል ወይ ነው ገብቶሻል እየረካሽበት ነው የሚመለስልሽ ሁሉ ታዩ አሚር አውቆ ነው ታዩ አውቆ ነው እንዳት ብሎ ነው መስማት የለብሽም እሱ ባቢሻ ሰላም ነው እንዴት ነህ አሎ በራሴ እጅ አምጥቻት እዚህ ተከተባ ቀረች መከተብ እኮ አይደለም አሁን ለስድስት ወር የሚሆን ምንድነው በየ6 ወሩ እንትን ያደርጋል 665 ስራው ምንድነው 6 ወር ግን አይደል አንዴ ይቅርታ ግንባቢ ምንድነው 665 ቁጥር ነው ቁጥር ነው ግን ምን አይነት እምነት ነው ወይስ ምንድነው አይ እምነት ሃይማኖት የሚባለው ነገር አይደለም እንደዛ በዛ ልክ አንቀልድኛ በነገርሽ ላይ 665ቶች በፀሐይ አምላክ ያምናሉ ገብቶሻል በዳመናው አምላክ በፀሐይ አምላክ በጨረቃ አምላክ ያምናሉ ማን ነው እሱ አምላክ እኮ ነገርኩሽ እኮ ሰማይና ምድርን የፈጠረ አምላክ ነው ገብቶሻል
አይ ስሙ ችግር የለውም። ብዙ አይነት ስም ነው ያለው። ከስሞቹ አንዱ ኢካጊሎ ይባላል። ለምሳሌ ችግር አለው? ኧረ ችግር የለውም። አዎ ችግር የለውም። ዓላማችን ምን ልንገርሽ፣ እሱ ሳይሆን እዛ ላይ ሳይሆን እንትን ማድረግ ያለብሽ የኛ ዓላማ ምንድነው? ኢትዮጵያ ውስጥ የቀረና ትውልድ አለ። ይቅርታ አድርጊልኝ። አሁን ሃይማኖት ሲባል መደደብ የሚመስለው ትውልድ አለ። ገብቶሻል አባባሌ? መከተል ሲባል መደንቆር የሚመስለው ሰው አለ። ሃይማኖት ሲባል አምልኮ ሲባል ፍልስፍና የሚመስለው ሰው አለ። አሁን ለምሳሌ ስላሴ የሚባል አለ። ሌላ እዛ ውስጥ ጠለቅ ብለሽ ካየሽው ደግሞ ብዙ መከራ አለ። ገብቶሻል? እና እንደዚህ አይነት ነገርን በማስወገድ አሁን ትውልድ ሁሉ እየጠየቀ ነው። ልክ እንዳንቺ አይነት ጠያቂ ትውልድ ሲፈጠር እንትን እናደርጋለን። አሁን ለምሳሌ በመጀመሪያ ደፋር ጠያቂ ትውልድ እንዲፈጠር ነው ስራችን። ብዙ ሰው ጥያቄ አለበት ውስጡ። ያ ጥያቄ ግን አይጠይቅም ወይ ከጠየቀ ደግሞ መልስ አያገኝም፣ ይሸማቀቃል። ገብቶሻል? ስለዚህ በአደባባይ በድፍረት መጠየቅ አለበት የሚል እምነት አለን። ገብቶሻል? ስለዚህ የጠያቂዎችን መብት አስከባሪ እንትን ግሩፕ ተቋም በዩ 665 አሁን ሶሻል ሚዲያ ላይ ሰው ሃይማኖት ቀየረ ተብሎ አይነካም፣ በእኛ ይከበራል። ሃይማኖት ወደ የት የሚሄድ ሰው መከበር አለበት እንላለን። ስለጠየቀ መነካት የለበትም ብለን እናምናለን። እሱን የሚነካ ሰው ካለ ደግሞ ካለንበት ነው ሮኬት የምናስወነጭፍበት። ገብቶሻል? ራስ ገዞች ነን፣ ፍርሃትን ያሸነፍን ሰዎች ነን። እየገባሽ ነው? አዎ እንደዚህ ነው። እና 665 6 ወር ለራሱ ይሰራል፣ 6 ወር ደግሞ ያሸጋግራል። 6 ወር ወደ ሰው ወደ ፈለገው ይሸጋግራል። 6 ወር 6 ሰዎች 665 እንዲሆኑ ይሰራል። አሁን የተወዛገቡ ትውልዶችን ይሰበስባል ማለት ነው። 6 ወር ደግሞ ያሸጋግራል። እነዚህ ሰዎች እኛ ጋር ተነጠፉ አይባሉም። ፈትሹና ውስጣችሁን የረካበትን እውነት ያገኛችሁበትን ስፍራ ላይ ሄዳችሁ ተጠለሉ ይላል። ገብቶሻል? አይ ተመችቶኛል ካለ ግን አይ 665 መሆን ነው እዚህ ጋር ነው እንደጨው እንትን መሆን የምፈልገው ካለ ቁጭ እናደርገዋለን። ከዛ እኛ ጋር አብሮ ይሰራል። አሁን ስንት ደረሳችሁ አባላቶች? ብዙ ነው። የሚገርምሽ ነገር እኛ አለን ስላላሉ ነው፣ ምስክርነት ስላልሰጡ ነው እንጂ አንደኛ ነገር አንቺ አሁን ሳታቂው 665 ነሽ። ሳታቂው ለምን ተወዛግበሻላ? ገብቶሻል? የተወዛገቡ ወጣቶች እንትን ነው አይደል? መሰብሰቢያ ማህበር ነው አይደል? አሁን አንቺ ተወዛግበሻል። ምስክርነት አልሰጠሽም እንጂ 665 ነሽ። የኢትዮጵያ ክርስቲያን ነኝ የሚል ኢትዮጵያ ውስጥ ያለው በተለይ ኦርቶዶክስ ትውልድ 90% 665 ነው። ገብቶሻል? እንደዚህ አይነት ነገር ነው ያለው ለማለት ነው። ጨርሰሽ አትስሚው። እሺ ሃኒ አለፍ እያልሽ እንዴ መጥፎ ነገር አልተናገርኩም። ይሄ አሁን የተናገርኩት ሁሉ ወስደዋለች አይደል ሃኒ? ኦፒ አዎ። እና 665 ነሽ ለማለት ነው። በእኛ ነው የሚያልፉት ሰዎች አሁን ሲቀይሩ በእኛ ነው የሚያልፉት። ሳላውቀው ሆኛለሁ ማለት ነው። አዎ ተወዛግበሻል። ስለዚህ 665 ነሽ። አባል ነኝ፣ እመሰክራለሁ ከዚህ በኋላ። አዎ። እና ጥያቄሽን ጨርሰሻል ሃኒ? አይ አልጨረስኩም። ጥያቄ ያለሽ እስልምና ላይ? አዎ። ክርስትና ላይስ? ክርስትና ላይማ ጠየቅኩኝ እዚህ ግባ የሚል መልስ አላገኘሁም። በቃ ተውኩት። በራሴ መንገድ እየተረጎምኩት። ተርጓሚ ያስፈልገውም? ተተርጎማ አይደል የተጻፈው መጽሐፍ ቅዱስ እንዴ? በደንብ ተርጓሚ ያስፈልገዋል መጽሐፍ ቅዱስ። አዎ። ለምሳሌ አሁን አንተ ያልገባህን ነገር ነው አይደል የሚተረጎምልህ? ያልገባህን ቋንቋ ምናምን ነው አይደል እያልክ ያለኸው? ግን የተቀመጠው ነገር እንዴት ነው? ተርጓሚ ብቻ አይደለም እንጃ። እኔ ምን ብዬ ልንገርህ?
ቃላት ያጥረኛል ስለ ባይብል ስናገር። ለምን ከባድ ስለሆነ? አዎ እውነት በእኔ አፍ እንዲህ መባል ላይኖርበት ይችላል። አላውቅም እኔ ወይ እንደነሱ ወይ አንዳንዴ ራሴ የምጠይቀው ወይ አልገባኝ የተረዳሁበት መንገድ ልክ አልሆነም ብዬ አስባለሁ። ግን ስጠይቅ ደግሞ ምንም በቃ ይሄ አጥጋቢ መልስም ወይም እዚህ ገባ የምትለው ነገር አይኖርም። ስለዚህ በትርጉምም በምንም ቢያስረዱህ አይገባኝም እኮ። ትርጉሙ ምንድነው? ተተርጉሞ አይደል የተጻፈው መጽሐፍ ቅዱስ? አኒ እሱማ ተተርጉሞ ነው የተጻፈው። ግን ሲጻፍ ማን ለምን አይደል የተረጎሙት? አይገባንም። ማን ለምን እንዴት የሚለው ነገር አሁን ሲነገር ሲጻፍ ማን ተናገረ፣ ተናጋሪው ማን ነው፣ ለምን ተናገረ፣ የተናገረ የሚባለው ነገር ካልሆነ ሌላ ነገር ምንድነው የሚተረጎመው? አልገባኝም እኮ። ትርጉም ሲባል የሚተረጉመው ምን ብሎ ነው የሚተረጉመው ነው? አሁን ለምሳሌ የሚተረጉም ቃል እስኪ ከመጽሐፍ ቅዱስ አሁን ለምሳሌ የሚመልስላት ክርስቲያን ካለ ይግባ። እንግዲህ ከታች ብዙ ነገር እያሉ ነው ሰዎችን። ትመልሳላችሁ እናንተ አሁን በራስሽ አትመሪም ወይ ምናምን እያልክ። በራሷ እኮ ነው የምትመራው። በራስሽ አትመሪም ምንድነው? በራሷ ስለተመራች አይደል? ለህይወቷ እየመራች ስላለች አይደል እንዴ እንደዚህ ያለች ያለችው? ስለዚህ ልመልስ የሚል ሰው ካለ ይመልስ። ችግሩ ግን ደፍራችሁ አትገቡ። አሚር ምንድነው? ምን ሁኚ ነው የምትላት አንተ? አይ አስፈረምካት። አሁንማ እኮ ተስፋ ቆረጥኩኝ። በራሴ ቻለች። አላስፈረምኳትም። እኔ ምንም ሁኚ አላልኳትም። ሳታውቀው ነች እንጂ አሚርኛ አሙ ዝም ያልነው እኮ ያው አይከፋም ብለን ነው። ጠያቂ ትግል ስለሆነ የሚፈጥረው ባቢ ለሱ ብለን ነው የተውነው እንጂ ያለበለዛ ምን አለበለዚያማ ባቢ ራስ ጋር ነበር የምንሄደው። ከራስ ጋር ነበር የምናወራው። እናውራ፣ ችግር የለውም። አንተ ምን መጽሐፍ ይዘህ ነው የምናወራው? አሁን እኮ ችግር የሆነብን እሱ እኮ ነው። ሁሉም መጽሐፌ ነው እኮ እኔ ምን ችግር አለው? አሚር በሁሉም መጽሐፍ አንተ ባንድ መጽሐፍ ትችላለህ፣ ታወራለህ። አሚርን እንጃ ጠይቀው። ቢት እዚህ ይላል። ከዚህ በፊት የውይይት ጥሪ አቅርቤልህ ነበር እኮ መጀመሪያ የመጣው ሰሞን። አቅርበህልኛል እንዴ? አዎ እኔ ለምን እፈራለሁ? እኔ ምንድነው? እኔ ምን ለምን እኔ አልፈራም እኮ። ግን የውይይት ጥሪ አቅርቤልህ ነበረ እና ምን አልሰጠኝም። ዝም አልክ። ያው ፈርቶ ነው ብዬ ዝም አልኩ። እኔም አይ ቲንክ አንቺ ተመልሳለች። እሺ ባጭሩ ዝምታ እንትን ነው። ምናልባት አልሰማውም ወይ እንትን ወይ ቢዚ ነበርኩ ማለት ነው እንጂ እኔ አልፈራም። የውይይት ጥሪ አልፈራም። የፈለገ ሃይማኖት ተከታይ የሃይማኖት መሪ እንትን ቢያደርግ እንትን አንደለም። 6 ሳምንት ቁጭ ብለን እናወራለን። መጽሐፍ ቅዱስ ይዞ ከመጣ ቁርአን ይዘን እንገጥማለን። ችግር አለ? በቂ መልስ አለን እኮ ምንም እንትን የለውም እኮ። እሺ ሃኒ እነዚህ ሰዎች መጥፎ ነገር ሊያስወርን ነው። ቤት ተመልሰሻል። መጠሪያሽ መዝሙር ነው። ደስ ይላል። አዎ ደስ ይላል። እሺ እየከነከነች ነው አይደል? እንትን የምታደርገው አሁን ደስ ብሎሽ ነው። አሁን ለምሳሌ ውስጥሽ ሌላ ነገር ነው፣ ውጭሽ የምታሳዩ ነገር ደግሞ ሌላ ነገር ነው አይደል? ቅድም እንደነገርኩ ነው በቃ። አዎ እንደዛ ነው። አብዛኛው ሰው አሁን እንደዛ ነው።
ያቺ አንቺ ውስጥ የተፈጠረችውን ጥያቄ ስለሌለች እንጂ አብዛኛው ሰው እንደዛ ነው። ገብቶሻል? ይሄ እውቀት የለም። የሆነ ነገር ነጠላ ትለብሳለች፣ መዝሙር ያዳምጣል፣ መዝሙር ይሰማል፣ ምናምን ያስመስላል፣ ምናምን ክሩ አለ፣ መስቀሉ አለ ምናምን፣ ውስጥ ግን ምንም ነገር የለም። እንዴት ብለህ ጠለቅ ብለህ ብትጠይቀው መልስ የለም። ኧረ ተወኝ ምናምን ነገር ነው አይደል? አዎ ከዛ መውጣት አለበት ሰው። እና አንድ ጥያቄ ልጠይቅሽ። እሺ ኢየሱስ ክርስቶስ በአሁን ሰዓት ምንድነው ብለሽ ነው እንተም? ምንም ሰው ነው ብዬ ነው የማምነው። ፈጣሪ አይደለም ብለሽ? አዎ ናይ ማውራት አንችልም። እንደዛ ካልሽ እኔም እንደዛ ብዬ ነው የማምነው። መጽሐፍ ቅዱስ የሚለውን አሁን ለምን ብሎ ካልሽ ሰው መጽሐፍ ቅዱስ እንደዛ ነው የሚለው አይደል? አዎ ግን እኔ እንጃ አምላክነትን የሚገልጽ መንገድ የለውም። ኢየሱስ አምላክነትን የሚገልጽ የሰው ቃል በቃል አሁን በሰውና በእግዚአብሔር መካከል ሰው የሆነ ኢየሱስ ክርስቶስ ከእግዚአብሔር ሰምቼ የምነግራችሁ ሰው ምናምን እያለ ይናገራል አይደለ? ሰው ነው። በስራና በቃል ብርቱ ስለነበረው ስለ ነብዩ ኢየሱስ ነብዩ በገዛ ምናምኑ አይከበርም ምናምን እያለ ያወራል አይደል? ሰው ነው ለማለት መሰረት የሆነች ባጭሩ ምንድነው? አሁን ለምሳሌ ሙስሊሞች ጋር ስታወሪ ኢየሱስ አምላክ አይደለም ብለው ሲያወሩሽ ከእስልምና ነው የሚያሳዩሽ ወይስ ከመጽሐፍ ቅዱስ? ጠይቄያለሁ። ከእስልምና ማሳይቶኛል፣ ከባይብልም ማሳይቶኛል እኮ። ለምሳሌ ከባዱ ነገር ምን እንደሆነ ጨዋታው ከባድ የሚያደርገው ምንድነው? ለምሳሌ ክርስቲያን ሆኖ አንድ ሰው አምላክ ሶስት ነው ብሎ ከቁርአን ሊያሳይ አይችልም አይደል? ሙስሊሞች ጋር ሲያወራ አይችልም። የለም። አዎ አምላክ አንድ ነው የሚለው ሶስት አይደለም የሚለው ደግሞ እነሱ ከምንድነው ከቁርአን ሳይሆን ከመጽሐፍ ቅዱስ ሲያሳዩት ደግሞ በጣም ከባድ ይሆናል። ልዩነቱ አስበሽዋል? ኢየሱስ ክርስቶስ ሰው ነው ብለው ወይም ነብይ ነው፣ ሰው ነው፣ ደካማ ነው፣ አምላክ አይደለም ብለው ሲመጉቱም ሲያሳዩ ከባድ የሚያደርገው ከመጽሐፍ ቅዱስ ሲሆን ነው። አሁን ለመጽሐፍ ቅዱስ አማኝ ማለት ነው። አሁን ለምሳሌ ከቁርአን ቢያሳዩት አልቀበልም ሊል ይችላል እኮ። አሁን ለምሳሌ አልቀበልም ሊል ይችላል፣ ምን አገባኝ ሊል ይችላል። ከሚከተለውና ከሚያምንበት መጽሐፍ ሲያሳዩት ግን በጣም ከባድ ነው፣ ከባድ ያደርገዋል። ውጋት የሆነው እዛ ጋር ነው። ለዚህ ነው ሰዎች ንጽጽርን ወደ ስድብ የቀየሩት። ለዚህ ነው ወይም ንጽጽር መቅረት አለበት ብለው የሚወጡት የሚወርዱት ለዚህ ነው። ገብቶሻል? ንጽጽራውን ስድብ የሚያደርጉት ሰዎች አሉ። ንጽጽር ማለት የንግግር ብልጠት የሚያደርጉት አሉ። ንጽጽር ማለት የንግግርን የበላይነት የሚያደርጉት ሰዎች አሉ። ንጽጽር ማለት ስድብ የሚያደርጉት ሰዎች አሉ። ንጽጽር ማለት አምላክና ሰውን ማነጻጸር የሚያደርጉት ሰዎች አሉ። ስለ አምላክ ነው ብለው የሚያምኑበት ኢየሱስ ክርስቶስ ሲወራው እነሱ የሚያወሩት ስለ ነብዩ መሐመድ ነው። ምን አገናኙ? ነብዩ መሐመድ ሰው ናቸው። ሰው ነው ብለህ የምታምን ከሆነ ኢየሱስ ደግሞ አምላክ ነው ብለህ የምታምን ከሆነ ሁለታቸውን ማነጻጸር አይጠበቅብህም አይደል? እንደዛ ነው መሆን ያለበት እኮ። እነሱ ግን ስለ አምላክ ሲወራ ስለ ሰው ያወራሉ። ከባድ የሚያደርገው ነገሩ ይሄ ነው። ውጋት ያደረገው ነገሩም ይሄ ነው። እና በቁመት አጭር፣ በቅርጽም ቀጭን፣ በመንፈስም ደካማ፣ ሲበላ ሲጠጣ፣ ሲወርድ ሲወጣ፣ ሲተኛ ሲያንቀላፋ የነበረ አንድ እስራኤላዊ ነገደ እስራኤል የዳዊት ዘር የሆነ መነሻውና መሰረቱ የድንግል ማርያም ማህፀን የሆነ ኢየሱስ ክርስቶስ ሰማይና ምድርን ፈጠረ ብሎ ማለት ራስን መሸወድ ነው። ማንንም ሰው አይቀበለው። እንደዚህ ብሎ ለማለት ደግሞ ሰው መሆን ይጠይቃል። ኢየሱስ አምላክ ነው ብሎ መቀበል ራስን ማምለክ ነው። ገብቶሻል? ኢየሱስ አምላክ ነው ብሎ ለኢየሱስ አምልኮ ማቅረብ አንጀትን ማምለክ ነው። እግርን ማምለክ ነው። እጅ፣ አይን ማምለክ ነው። የሰው ልጅ ደካማ ማምለክ ነው። የማይሰማን እንትን ማድረግ ነው። ወደማይሰማ አካል መጸለይ ነው። ትርጉም የለውምና ኢየሱስ የሚባለው ጋር እዛ ጋር እንትን አድርጊ ሀኒዬና ጥሩ ቦታ ላይ ነው ያለው። ጠይቂ
በአንቺ ስላንቺ የሚቀጣ ሰው የለም። የአንቺ ህይወት የሚኖረው ሰውም የለም። ገብቶሻል? ስለዚህ በራስሽ መንገድ እውነትን ፈልጊያት። የምትይን ነገር አለ አኒ ተቃዋሚዎች ከመምጣታቸው በፊት አሁን ሌሎችም እንዲያወሩ ምናልባት አሁን የሚናደዱ እንደዚህ ብዬ ስል የሚናደዱ ሰዎች አሉ እና አሚር አሁን እየተናደዱ ነው። ክርስቲያኖችም ይናደዳሉ። ትክክል ነው። ኢየሱስን የሚገልጽበት መንገድ ልክ ነው። አንተ እንዳወራኸው ነው። በባይብል እውነተኛ አምላክ ብሎ የሚገልጸው እግዚአብሔርን ነው። እግዚአብሔርና ኢየሱስ ደግሞ አንድ ናቸው፣ የተለያዩ አይደሉም ብሎ ነው እየሰበከን መጽሐፍ ቅዱስምና እግዚአብሔርና ኢየሱስን አምጥተህ ስታስተያያቸው ደግሞ እውነተኛ አምላክነትን እግዚአብሔር ራሱ አይገልጸውም ከኢየሱስ እንትን ብሎ ማለት ነው። ልክ ነህ እያልኩ አንተ እውነተኛ አምላክ በባይብል እግዚአብሔር ነው ኢየሱስ ነው ብለህ እሺ አምላክነት ቦታ ይኖረዋል ብለህ ታስባለህ እስጢፋኖስ? በባይብል እግዚአብሔርም ኢየሱስም አማልክት አይደሉም። እንተሳሪ አንዲ ከታች እንትን በይ ኦፓል ትግባና ሐሳቧ አስጣለች። እንደው እኔና እሷ በሐሳብ ስለምንለያይ ሐሳብ ካላት እንትን ታደርጋለች በዚህ ጉዳይ። በመጽሐፍ ቅዱስ ሃኒ እግዚአብሔርም ኢየሱስም አማልክት አይደሉም። የሚታወቀው መጽሐፍ ቅዱስ በግዕዝ ወይም በአማርኛ የተጻፈውን መጽሐፍ ቅዱስ ከመጽሐፉ በፊት የነበረው መጽሐፍ ቅዱስ ነው አይደል? አስገቧት። ለምንድን ነው እንደሚለኝ እንደዛ ነው አይደል? ሃኒ እየሰማች ነው? አይሰማም? የኔ ድምጽ ትሰማለህ? እግዚአብሔር ማለት ኢትዮጵያዊ መሰረት ያለው ስም ነው። እግዚአብሔር ማለት ሰማይና ምድርን የፈጠረ አምላክ የሚገልጽ ቃል አይደለም። በነገርሽ ላይ እግዚአብሔር ማለት የብሔር ገዢ ነው። ብሔር ማለት ሀገር ነው። የሀገር አምላክ፣ የሀገር ጌታ አምላክም አይደለም ጌታ ማለት ነው። የሀገር አምላክ ተብሎ ሲባል ደግሞ ኢትዮጵያ ውስጥ ክርስትና ከመግባቱ በፊት ሲመለክ የነበረ ጣዖት ነው። ስለዚህ የእግዚአብሔር የሚባለው አካል ጣዖት እንጂ ሰማይና ምድርን የፈጠረ አምላክ አይደለም። መጽሐፍ ቅዱስ ሲተረጎም ስሙ ወይ አልተረጎሙትም። አንደኛ ነገር ትርጉም አላገኙም፣ አልተተረጎመም፣ እንዳይተረጎም ወይም ደግሞ እንዳለ አላስገቡትም። ምንድነው ያደረጉት? ኢትዮጵያ ውስጥ ሲመለክ የነበረ ጣዖት ስሙ ነው መጽሐፍ ቅዱስ ውስጥ የገባው። ገብቶሻል አባባሌ? ስለዚህ እግዚአብሔር የሚለው ስህተት ነው። እግዚአብሔር የሚባል ሰማይና ምድርን የፈጠረ አምላክ የለም። የብሔር ገዢ ምንድነው? ማን ይገልጻል? ያ ቃል ከተባለ ደግሞ ፑቲን ይገልጻል፣ አብይ አህመድን ይገልጻል። እና አብይ አህመድ የብሔር ገዢዎች ናቸው፣ የሀገር ጌቶች ናቸው፣ እነ ትራምፕ ማለት ነው። ገብቶሻል? እንደዛ ብዬ ነው እማምነው። የእግዚአብሔር የሚባል ፈጣሪ የለም፣ እግዚአብሔር የሚባል አምላክ የለም። እግዚአብሔር የሚባሉ ጌቶች አሉ፣ አገራትን የሚያስተዳድሩና የሚገዙ አካላት እግዚአብሔሮች ይባላሉ። ገብቶሻል? እንደዚህ ብዬ ነው እማምነው። ለማን ነው አምላክነትና ጌትነት የሰጠው መጽሐፍ ቅዱስ ካልሽ ግን እኔ ዝም ብዬ ስለቃል ልንገርሽ ብዬ ነው እንጂ እግዚአብሔር አብ ስለሚባለው አካል ነው። ገብቶሻል? ያህዌ የሚባለው ማለት ነው። ኢላሃ ኤሎሄ አላህ ሲባል ስለነበረ ሲሉ ስለነበረ ኢየሱስ እናቱ ከዛ በፊትም የነበሩ ሰዎች እንደዛ ብለው ሲጠሩት የነበሩ አምላክ እሱ ነው። አምላክ ብዬ ማምነው እኔ ያህዌ ማለት ነው፣ ወይም ኢላሃ አላህ የሚለው እንደዚህ ብዬ ነው ማምነው። ሃኒ አለሽ አለው እንትን አልሰጠሽም? እንዴት አየሽው ታዲያ? እንዴት አየሁት? አይ ልክ ነህ። ምንም እንትን የምለው ነገር የለም፣ ጥያቄ የፈጠረብኝ ነገር የለም። ልክ ነህ። አመሰግናለሁ። ኦፓል ሀሳብ ከመስጠቷ በፊት ሌላ ሰው የምትሉት ነገር አለ? አሚር ኢብኑ ሙቤ
የለም ባቢ ቀጥሉ ያዳምጡ። እናመሰግናለን። ቀጥል። እሺ ኦፓል ሰላም ብለናል። ከዛ ባቢ እንደውም እኔ አሁን ይሁን አይሁን አላውቅም ብቻ እንደዚህ ካልክ ማለትም ጥቅሶቹን እንዲህ ከሆነ አንተ ላይ የሆኑ ጥያቄዎች ይኖረኛል። እስቲ ወይ በውስጥ ወይም ሌላ ነገር ላይ ጠይቃለሁ። እሺ አንድ በሽተኛ ሰው አለ ልሸኘው። ቆይ ከፈርዖን ጋር ላገናኘው። ኒድና ጫማ አድርግለት። እሺ ሙቤ የምትለው ነገር አለ። ሁሉም ለራሱ እንጀራውን እያበሰለ ስለሆነ አይ ቀጥሉ። ኦፓል ስለመጣሽ እናመሰግናለን። ቀጥሉ። እሺ ንግስቲቱ እንዴት ነሽ? እንዴት አደራችሁ? እንዴት ዋላችሁ? ሰላም ናችሁ? አለን። ሰላም ነው። ለተኛ ስል ለእንቅልፍ የሚሆነኝ ድምጽ ስፈልግ ነው ያገኘኋችሁ። በእውነቱ ላይቭ እንዳላችሁ አላወኩም ነበር እና ለእንቅልፍ የሚሆንሽ ድምጽ በፍለጋ ነው የምታገኙ ማለት ነው? የብር ልክ ልተኛ ስል ስራ አቁሜ አይደለም የምተኛው በመሀል እና የሆነ የማዳመጠው ነገር እስቲ ልፈልግ ብዬ ቲክቶክ ስገባ አንተ ላይቭ ነህ እንዳይ ብዬ ደረጃ የመጣሁት። ስለዚህ የባቢ ድምጽ ነው የሚያስተኛሽ ማለት ነው? እንደ ጠቅላላ ነገር እንግዲህ መቼስ የዋርካዋ ኪዳነ ምሕረት ትፍረድብኝ አስቤ አይደለም። በርግጥ እንዴት ነሽ? ቧንቧ ፈንድቶ ጸበል ፈለቀ ያሉትን ቪዲዮ አይተሃል? ወይኔ ጉድ ቀልሞት። እኔማ በሰው ሀገር በመኪና አደጋ ነው የምሞተው። ሁለተኛ ምን ፈንድቶ ቧንቧ ፈንድቶ ጸበል ፈለቀ ይላችሁ። ለአንድ ቀበሌ ህዝብ ተሰብስቦ ጭቃ ይለቀለቃል። ታውቃለህ? ትራፊክ ቀጣይ። ሁለተኛ ቲክቶክ እያየው መኪና ልነዳ በቃ አልኩህ። እምባዬ ነው የወረደው። ቦምቦን ሰብሮት። እኔ የኢትዮጵያ ህዝብ የምንጭ ውሃ እንዴት እንደሚፈስ አያውቅም እንዴ? አባይና ጣና የኛ ናቸው አልተባለም እንዴ? ግብጽ ዋሽታ ነው እንዴ? ቧንቧ ፈንድቶ ወደ ላይ ቮልኬን የሚያደርግ ውሃ ጸበል ነው ሲባሉ ተሰብስበው እንዳለ የአንድ ቀበሌ ህዝብ ጭቃ እየተለቃለቁ ድንጋይ እየተወራወሩ ምናምን ነገር እልል ይላሉ። ወይኔ ኢትዮጵያ ህዝብ ግን አዎ ታምር ብዙ ነው ኢትዮጵያ። በነገርሽ ላይ እና አባይን በቀልድ ማየት የለብሽም። ገነት የሚፈሰው ከአባይ ነው። የገነት ውሃ አይተዋል። ዋርካውን እንትን የኪዳነ ምሕረት ቅርጽ አውጥተውበት ከላይ መብራት ሲያደርጉበት መብራቱ የተቦረቦረው እንጨት ላይ ነው ያረፈውና የኪዳነ ምሕረት ምስል ያሳያል። ኪዳነ ምሕረት ዋርካ ላይ ተገለጠች ብለው 3 ቀን 3 ሌሊት ነጠላ ለብሰው። እኔ እኮ መንግስቱ ደደብ ነው እንጂ ማብራት ማጥፋት ነበረበት እኮ። እኔ እኮ የኢየሱስ መብራቱ ለዛም እኮ ዛፉ ላይ የሚቀመጥ ይሄ እንትን አለ ሶላር ላይቶች አሉ አይደለ? ሶላር ላይት እኮ ነው። በሶላር ነው ያ በገመድ የተጎተተ እኮ አይደለም። ቁጭ ተደርጎ ነው ዛፉ ላይ እኮ። ዛፉ ላይ ቁጭ ሲደረግ ከታች ይበራል። እመብርሃን በራችልን ዋርካ ላይ ብለው እልልልል። በእውነት አሁን ሰው ከኢየሱስ ሞትና ትንሣኤ በላይ የሚያስደንቀው ነገር መኖር የለበትም እኮ ለክርስቲያን። ከዛ ቦምባው ሲዘጋ ውሃው ጠፋ። ውሃው ሲጠፋልህ ጭቃውን እያነሱ አዎ በእኛ ኃጢአት ነው ይባላል ደግሞ እኮ የጠፋው። አዎ መንግስት እኮ ነው እንትን ውሃ ልማት አደናቀፉ ብሎ ዘግቶት ገና ትከፍላላችሁ ተብለዋል። ታውቃለህ? የሰበራችሁትን ወይ የዋርካዋ ኪዳነ ምሕረት ከአረብ ሀገር ለመጠመቅ ይሄዳል አለ። ከአረብ ሀገር ለመጠመቅ ይሄዳሉ እያለ ነው። ኧረ በቃ የህዝቡ ብዛት እኔ በጣም ነው የማዝነው ለዛች ቤተክርስቲያን። በጣም ለፍታለች ቤተክርስቲያኑ። ህዝቡ ግን
አይሁድ ይመስል ምልክትን ፍለጋ የሚንከራተት ህዝብ ነው። ገብተዋል። ለክርስቲያን እኮ ምልክት አያስፈልገውም። መጽሐፍ ቅዱስም ሲናገር አይሁዶች ምልክትን ይሻሉ ነው እንጂ ክርስቲያኖች ምልክት ይፈልጋሉ አይልም። በቃ የሆነ ዛፍ አይበለውና እኮ ማለት ነው የሆነ ድሮን ወድቆ ምናምን ቢያገኙ እኮ መላእክት ወደቀ ይላሉ። እኔ አላምናቸውም። የማይረቡ አሳዳቢ ናቸው። እግዚአብሔር እኔ የቤተክርስቲያን ችግር ነው ብዬ አላምንም። በቃ ቤተክርስቲያን ችግርማ ነው እና የቤተክርስቲያን ችግር አይደለም። ለምሳሌ ቤተክርስቲያን ወይ ለቀብር ነው የሚሄዱት ወይ ለክርስትና ነው የሚሄዱት። አመቱን ሙሉ ጌሾ ሲሸጡ አረቄ ሲጠጡ አንዱ ጠንቋይ ቤት አንዱ ድግምት ቤት ነው የሚዞሩት። ገባክ እንጂ ቤተክርስቲያን የሚሄድ እና ቢያንስ እውቀት ያለው ሰው የቤተክርስቲያን እውቀት ያለው ሰው በዚህ ልክ መሀይም ይሆናል የሚል እምነት የለኝም። እኔ የእነሱ እኮ የከፋ ነው። ቤት ጭቃ ቧንቧ ተሰብሮ የፈሰሰ ጭቃ ትቀባለህ እንዴ? መሰረታዊ ችግሩማ ቤተክርስቲያን ነች መሰረታዊ ችግር። ምክንያቱ ይሄ ተአምራዊ እምነቱ ተአምራዊ እንትን ያደረገችው መሰረታዊ ነገር ያደረገችው ተአምራት የሚባለው ነገር እሷ ስለሆነች ሰዎች ደግሞ አዲስ ነገር በተገኘ ቁጥር ገና ናቸው፣ አልሰለጠኑም። ምን ያደርጉ ታዲያ? ገብቶሻል? ተአምር ትልቅ ቦታ ያ ሁሉ የወይኔ ፍቅር የህዝቡን ብዛት ብታየው እኮ ወይኔ ኦርቶዶክስ ነው ያልኩት በእውነት በቃ የህዝቡ ብዛት ያ ሁሉ መሀይምና ነጠላ ጎታች ነው ያለው። ሞጣ እኮ ነው ተቃጠልኩ አረርኩኝ ለማሳመን ብለው እኮ ነው እግዚአብሔር የሚባለው እስኪ ይግጠመኛውን ይምጣ ምናምን የሚለው ሰው ስለማይገባው እንደዚህ ብትል እንኳን አይ ምንም አያደርግህም ለማለት ነው። ገብቶሻል? እንደዛ ነው ሞጣ ወይ እውነት የዋርካ ኪዳነ ምሕረት እንግዲህ እኔማ በቃ አየሁኝና የጓቲማላው አርሴማ ድረሽልኝ። ምንድነው ህዝቡ አልኩ። በቃ ይሄ ህዝብ እንዴት ነው የሚሰለጥነው? እንዴት ነው በቀን 3 የሚበላው? እንዴት ነው ሃይማኖትን መጠበቅ የሚችለው? ሀገር መጠበቅ የሚችለው? እነዚህ ህዝቦች እኮ የኢትዮጵያ ህዝብ ቁጥር ውስጥ አሉ እኮ ገባክ? እነዚህ ህዝቦች እኮ ነገ ይወልዳሉ። እነዚህ ህዝቦች እኮ የሀገርን ልማት፣ ፖለቲካ፣ ኢኮኖሚ፣ ስልጣኔ ወደኋላ ጎትተው የያዙ እኮ የኋላ ማርሽ ናቸው። እንደው እዛው ጋር እንዳሉ መንግስት ቢረሽናቸው ደስታዬ ነው። ከዛ ደግሞ እኮ አያፍሩም እኮ አሁን እነዛ ሰዎች ቢሞቱ እኮ ክርስቲያን ሞተ እኮ ይሉ ይሆናል እኮ። አያፍሩም እኮ ኢትዮጵያ ከተጠያቂነት ነፃ ለመውጣት አሁን ቅድም እንዳልሻውን ድሮኑ በእንትን ነው መላክ ያለበት። ይሄ የመላእክት ስዕል የለም የድንግል ማርያም ለጥፈው ማለት ነው። በዛ ለጥፈው ቢልክባቸው ፈንጃ አድርገህ ከስር ፈንጃ አድርገህ ከላይ ክንፍ ማድረግ እንደዛ አድርገው ቢልክባቸው በቃ ይሄ በጣም የረቀቀ ስትራቴጂ ነው። በቃ እንደዛ ነው መደረግ ያለበት። ወደፊት በእውነት ዜና ያስነግራል በኢቲቪ እግዚአብሔር እርምጃ ወሰደ። እግዚአብሔር ራሽ በቃ ቁጣችን የኛ ቁጣ ነው የሚሉት ገባ ከስር በቃ የሚፈነደው ወርዶ እና ሰይፍ ነገር ተጨምርበታለህ። ብልጭ የሚል ነገር ደግሞ ይወዳሉ። የፈጀውን ይፍጭ ከኬንያም ቢሆን እንገዛለን እንጂ መብራት እንደዛ ነው ማድረግ ያለብን። ሸክም ናቸው እነዚህ ለቤተ ክርስቲያን ሸክም፣ ለሀገር ሸክም፣ ለማህበረሰብ ራሱ ሸክም ናቸው። የፈጣን በጣም ለዛ እኮ ነው ኢትዮጵያዊ አይደለሁም ብዬ የምለው እኮ ለዚህ እኮ ነው ሲጨንቀኝ እኮ ነው። ውይ ያሳዝናል። በጣም ከባድ ነው። ገስት ላይ ያላችሁ ቅዱሳን ሃኒ እንዴት ነሽ? ሃኒን ተዋውቂያት ወይ ታውቂያታለሽ? እኔ አላውቃትም። እስኪ ተዋውቂያት እስኪ። አይ ተዋውቂያት። ተስፋ ቆርጣለች። ተዋውቂያት። አዲስ ፔሸንት ናት። እንደዛ አይነት ነገር ነው ያመጣት ሰዎች ናቸው። ግን እነዚህ ሰዎች ደግሞ እየጠበቋት ነው። ቢሆንም ግን የሚከፈለውን መስዋዕት ከፍለን እንወስዳታለን እንጂ ዝም ብለን ለነሱ ማሳልፈን አንሰጣትም። አይደል? ምስራቅ ቀጠናዎች ነው ያመጣት ወይስ እነዚህ የመብረቁ አባላት ናቸው? የመብረቁ አባላት ናቸው እንጂ። አይ እንዋጋለን። አዎ እንዋጋለን። የገባ አይወጣም እኛ ቤት።
ምስራቅ ቀጠናማ ምን ያመጣል ብለሽ ነው? ማንና ምን ያመጣል ብለሽ ነው? ምስራቅ ቀጠናዎችም አሁን ፎሎ ያደረጓትና ትዝ ብላቸው የማታውቀው ወፓል ዶሎሮሳ ግብረ ሰዶም ናት፣ የባቢሎን የሚሉት ኢሉሚናቲ ነው፣ የአችሮ ሀይና ብድናት ከላይም ያለው የሚናገረናት እና ሙስሊሞች ደግሞ ገዳይ ናቸው እናማ እንዲያው እዚህ ቁጭ ብትይ ይሻልሻል። በእንትን እኮ ነው ቴረር በቀውብህ እኮ ነው አጠገባቸው የሚያስቀምጡ ፍርሃት ይለቁብህና ምርኮኛቸው ያደርገዋል። እኔ በጣም ነው ደስ የሚለኝ የምስራቅ ቀጠናዎች የህዝብ ምልመላ አማራጭ በማሳጣት ነው። በቃ ላይ በቃ ከግብረ ሰዶም እነዛም ኢሉሚናቲ ናቸው፣ ሙስሊሞችም ማራጅ ናቸው። በቃ እዚሁ ደንቆሬ ልቀመጥ እንድትል አይነት ነው የሚያደርጉ። ማስረጃ ብትላቸው ማስረጃ ይሰጡ እና እንዲህ ነው የሚሏት። አሁን ስትወጣ ታያለህ። ሁለት ምንድነው ሻሎም ቤኪዬ እንዴት ነህ? ሁለት እስልምና ነው ያለው ምናምን ቀጥይበት፣ እሱም ይዝበት። አረ ሃኒ አለ ሃኒ ሰላም በያት። እንዴት ነሽ ኦፓል? አልሰማም? ትሰማለሽ? እንዴት ነሽ? አለ እንዴት ነሽ? እኔ ኦፓል እባላለሁ። የ665 ቤተሰብ ነኝ፣ አባል አይደለሁም። ኢሉሚናቲ እንዳይባሉ ነው አንድ ቁጥር የቀነሱት። እኔ ሀቁን ነው የምነግርሽ። እና እኔም ፎሎ ብታረጊኝና የኔን ቤተሰብ ብትቀላቀይ በጣም ደስ ይለኛል። የራሳችን ቡድን አለን። እሺ አረጋቸዋለሁ ፎሎ። ከ665ቶቹ ማመን የለብሽም። ኦርቶዶክስ ክርስቲያን ነሽ? ወቅታዊ የሃይማኖት እሳቤሽ ምንድን ነው? ጥያቄዎች አሉሽ ወይስ አዲስ ነገር መሞከር ፈልገሽ ነው? ወይስ ደግሞ ጥያቄዎች አሉሽ? ጠይቄያለሁ በራሴ እምነትም ግን በቂ ምላሽም ይሄ እዚህ ግባ የምትይውም ነገርም አይደለም የሚመልሱልኝ ነገር። እኔ ፈጣሪ እንዳለ አምናለሁ። ጎበስ። ይሄኛው እምነትሽ በምንም አይነት ሁኔታ መቀየር የሌለበት ነው። ቤዚክ የሆነ ነገር ነው። ጎበስ ቀጥይ። እና መጽሐፍ ቅዱስ ስህተት ነው ማለት እስልምና ልክ ያደርገዋል ብዬ አላስብም ነበረ። ግን እስልምና ላይ ስመጣ የአምላክን ቦታና የነቢያትን መንገድ የሚገልጽበት መንገድ ስልሽ በቃ ይሄ እንደ እምነት ለሰው ልጆች ያለው ነገር ጥሩ ነው። ሰው ልጆች የሚቀበሉበት መንገድና እንድታምኝ የሚያደርግሽ ነገር ነውና እየተማርኩ ነው ስለ እስልምናም በራሴ እምነትም እየጠየቅኩኝ ነው። ግን መልስ አላገኘሁም። ስጠይቅም ይሄ አዛብ መንፈስ ገብቶብሽ ነው ሁሌ የሚባለው። አዛብ መንፈስ ገብቶብሽ ነው በቃ ማይሉ ነገር የለም። ጸበል ተጠመቂ፣ እንደዚህ ሁኚ፣ ጸሎት ማድረግ ነው ምናምን ነው የሚሉሽ እንጂ ለጥያቄሽ መልስ አይሰጡሽም። ወደ ሌላ ኬዝ ነው የሚቀይሩት። እና እስልምናን እየተማርኩ ነው። ካመንኩበትና እንደጠበቅኩት ካገኙት እሰልማለሁ። ከዛ በፊት ክርስትና ብትማር ያሻለ። እንዴት ነው መሰለሽ? አሁን ቀደም ባቢ ብሎሻል። እኔ ለየት ያለ አይዲዮሎጂ ነው ያለኝ በመርህም በህግም ደረጃ ማለት ነው። ለምሳሌ ኦርቶዶክስ ክርስቲያን ስትሆኚ በራሱ ሲስተሙ ትንሽ ላላ ያለ ነው። ማለትም ጥያቄዎችሽን ይሄ ሀሳቦችሽን ትኩረት ሰጥቶ የሚመልስልሽ ሰው ብዙ አታገኝም። እንደ ልማድ ይመስለኛል። በእርግጥ አሁን እያሻሻሉ ነው። ያው የሚያሻሽሉትን ነገር አሻሽሏል ብሎ በመናገር አምናለሁ እኔ። እና አሁን ጥያቄዎችን ለመመለስ ጥረት ያደርጋሉ። ሲስተሙ ትንሽ ጥሩ አይደለም ለምእመን። ይሄ ጥያቄ ላለው ትውልድ ጳውሎስ ሲናገር ዘመኑን ዋጁን ነው የሚሉት። የኦርቶዶክስ ቤተክርስቲያን መምህሮቿ ለጠያቂ ምእመኗ ትኩረት አሰጥም፣ ቦታ አሰጥም። ያ ደግሞ ከእግዚአብሔር ይልቅ ለመንፈስ ትልቅ ቦታ ስለሚሰጡ ድምፄ በእንቅልፍ ምክንያት ተዘጋ። ቆይ አንዴ ሶፍት ድሪንክ ልጠጣ።
በነገርሽ ላይ እስክትመለስ ሃኒ ኦፓል ማለት የ665 መስራችና የበላይ አካል ነች። ስለዚህ እንዳታምኛት። ቦታ አለኝ ክላስ አለኝ ዘግተን እንትን እናድርግ የምትልሽ ሌላ መሸወድ የለብሽ። ሌላ ምንም አዲስ ነገር የለም። ድምፄን ላስተካክል አልኩ እንጂ ትግሌን ጥለፈኝ ብያለሁ። ምን አይነት ኃጢአተኛ ሰው ነው? እንቅልፌ ድምፄ ያደረገው ተገኘ እና ምን ልልሽ ፈልጌ መሰለሽ፣ እኔ ቆይ እነግርሻለሁ። በጣም የተስረቀረቀና የአማረ ድምፅ ነበረኝ የዛሬ ነው ያደርገውና ሃኒ አሁን ድምፄ እንዲሆነ ቀረ። ይገርምሻል። እና ምን ልልሽ ነው ውዴ፣ አንዳንዴ ስህተቱ እኔ ጋ ነው እንዴ? ጥያቄ ልክ አይደሉም እንዴ? የእውነት መንፈስ አለብኝ እንዴ? ምናምን እንድትይ ያደርጉሻል። ከዛ የሚሰጥሽ ምላሽ ማለት ነው ፊድባካቸው ጥሩ አይደለም። እነዛ ጥያቄዎች ደግሞ እስካልተመለሱ ድረስ ሌላ ጥያቄ ነው አእምሮሽ ውስጥ የሚፈጥርብሽ ማለት ነው። እና ምን ልልሽ ፈልጌ ነው፣ በክርስቲያን እንደመሆንሽ መጠን መጀመሪያ የክርስቲያን ሴክቶችን ቼክ ብታረያቸው ገባሽ እምልሽ። ለምሳሌ ብዙ አይነት ክርስቲያኖች አሉ፣ ካቶሊኮች አሉ፣ ኮፕቲኮች አሉ፣ ወንጌል አማኞች አሉ። በኦርቶዶክስም ደረጃ ደግሞ ዩቲዩብ ላይ ገብተሽ ሰርች ማድረግ የተሻሉ ኦርቶዶክሶችም አሉ። አንዳንዴ ከተፈጠረብሽ ጥያቄና ካሳለፍሽው ነገሮች ወይም ደግሞ ከሚሰጥሽ ምላሽ አንጻር በቃ ሁሉም ነገር ያበቃ ይመስልሽና ሌላ ነገር ፍለጋ ትሄጃለሽ። ገባሽ? ግን ላንችም አሁን ወደ እስልምና በጣም የተለየ ሃይማኖት ነው። በነገርሽ ላይ የእስልምና የትም ይመቸኛል እንደተመኘኋት አገኘኋት ምናምን የሚባል ሃይማኖት አይደለም። እስልምና የህግ ሃይማኖት ነው። ስለዚህ ጥያቄዎችሽ ይመለሱልሻል። ጥያቄዎችሽ ሲመለሱልሽ መርሆች ናቸው፣ መተዳደሪያሽ ናቸው፣ መዳኛሽም ጭምር ነው። ስለዚህ አንቺ እነዛን ሁሉ ሴክቶች ዘለሽ እስልምና ላይ ከምትገቢ ሪቪዥን ብታረጊ፣ ክርስትናሽን ቼክ ብታረጊው፣ እንደገና ብትጠይቂ ብታቂ፣ ወደ እስልምና ስትመጪ በደንብ ትረጃለሽ፣ በደንብ ይገባሻል። ይሄ በዛ ያሉ ድምጾች አሉ። አንዳንዴ ሁሉም ሰው ሃይማኖተኛ ቀናተኛ ነው። ሙስሊሙም ሙስሊም እንድትሆኚ፣ ኦርቶዶክስም ኦርቶዶክስ እንድትሆኚ፣ ጴንጤውም ጴንጤ እንድትሆኚለት፣ ካቶሊኩም እንደዛው። እዚህ ደግሞ የ665 ጳጳሳትም እንዳየሻቸው ከቀድም ጀምሮ ሲጀነጅኑሽ ነበር አሉ። ያው እንደዛ ነው አሉ። እና ምን ልልሽ ነው ይሄ ድህነት አንድ ነው። ገባሽ? ሰው በአንድ ነገር ነው የሚድነው። ማግኘት፣ ማጣት፣ ወጣትነት፣ እርጅና፣ ሽምግልና ምናምን ፕሮሰስ ናቸው። በድህነት ዙሪያ ላይ ግን በዘላለማዊ ህይወት የምታምኝ ከሆነ ግን አንድ አይን ያለው በአፈር አይጫወትም። ስለዚህ ድህነት የሚባለው ነገር ላይ ትኩረት ሰጥተሽ ነው ፈልገሽ ነው መዳን ፈልገሽ ደክመሽ ጥረሽ ነው የምትደኘው እንጂ ወደ ቀለለሽ ቦታ ሄደሽ በር ወደ ተከፈተልሽ ሁሉ ገብተሽ አትደኝም። ተረዳሽኝ አይደል? ሀሪምሽ ሶ ስለዚህ አንቺ ተመልሰሽ ወደ ክርስቲያን ሴክቶች እንደገና አንዴ ለኦርቶዶክስ እድል ትሰጫለሽ። ለመማር ፈቃደኛ መሆን አለብሽ። ሁሉም ኦርቶዶክስ አንቺን ማስተማር ፈቃድ ላይሆን ነው ይችላል። ጥያቄሽን ላይወዱት ይችላሉ። ግን በራስሽ ክርስትናሽ የቤተሰብሽ ሃይማኖት ከሆነ ያደግሽበት ሃይማኖት ከሆነ እኔም ላግዝሽ እችላለሁ። ፕሮቴስታንቶች አሉ ካለመሰልቸት። እኔ ከክርስቲያን ሴክቶች በጣም ማደንቃቸው ፕሮቴስታንቶች ናቸው። በጣም ጠንካራ ናቸው። ነፍስን ከገሃነምም ቢሆን ፈልቅቀው ያወጣሉ። ከኃጢአትም ቢሆን ከውድቀትም ቢሆን ከየትም ብትመጪ እዛ ምን ልትሰሪ ሄድሽ የሚሉ አይነት ሰዎች አይደሉም። የእነሱ ትንሽ ለየት ይላል ከክርስቲያኖች ውስጥ ማለት ነው። እድል ይሰጡሻል፣ ጥያቄዎችሽን ይመልሳሉ፣ ይንከባከቡሻል። የስጋ ድካምሽንም የመንፈስ ድካምሽንም የመጠገን እድሉ አላቸው። በቃ እንትናቸው ነው፣ ሞራላቸው ነው። እንደዚህ አይነት ማድረግ ይችላሉ እነሱ። ኦርቶዶክስ ጋር ስትሄጂ ግን ጄጄ ማድረግ ያ ደግሞ ከእንትን የመጣ ነው፣ ከልማድ የመጣ ነው። ገባሽ? የሃይማኖቱ መስፈርት አይደለም። በቤተክርስቲያኗ ሕግ ውስጥ እንደ ኦርቶዶክስ ክርስቲያን ቤተክርስቲያን ልጆቿን መሰብሰብ፣ ማስተማር ቢችሉ በመንፈስ እንዲበረቱ በጾም በንስሐ እንዲበረቱ ነው የምትፈልገው። ግን ማህበረሰቡ ደግሞ የባህል ተጽዕኖ ስላለበት የልማድ ይሄ ኤጎ ግልፍተኝነት ምናምን ስላለበት አደናቅፎ ሰይጣን ውስጥ ነው የሚከትሽ። ጥያቄሽ የሰይጣን ነው፣ እውቀት የሰይጣን ነው፣ አለመተዛዝ የሰይጣን ነው። ገባሽ? አዲስ ነገር የሰይጣን ነው። ነፃ ሀሳብ የለሽም፣ ግለ ፈቃድም የለሽም። ስለዚህ እነዛ ጫናዎች ብድግ ብለሽ ክፍት ወደሆነ ቦታ እንድትገቢ ያደርጉሻል። ለምሳሌ ልጅ እያለሽ በቃ ከቤት ጠፍቼ ሄጄ ምናምን ብለሽ ታውቂያለሽ ሃኒ? አድጌ በቃ ከዚህ ቤት ወጥቼ ብን ብዬ ሄጄ ምናምን ብለሽ ታውቂያለሽ? ሲቆጡሽ ምናምን እንደዛ አስበሽ ታውቂያለሽ? አስቤያለሁ።
እሺ ስታድጊ ወዴት ሄድሽ? አሁን ልክ ስታድጊ ግን ራስሽን ማስተዳደር ስትጀምሪ በጊዜ መግባት፣ ራስን መጠበቅ፣ ራስን መከላከል፣ ጥሩ ህይወት መኖር የተሻለ እንደሆነ ሲገባሽ በፊት ቤተሰቦችሽ የጠብቁት የነበረው አንቺነትሽ ነው። ራስሽን እየጠበቅሽ ያለሽው አይደለ? ሰው እነዚህ ቁጥጥሮች ውስጥ ህጎች ተፈጻሚነት አላቸው ማለት ነው እና እስልምናን ከመማርሽ በፊት ወደ ክርስትናሽ ሂጂና ክርስትናሽን በደንብ ተማሪ። ከምንም በላይ ኦርቶዶክስ ነሽ ይመስለኛል እና እንደገና አንድ እድል ስጭና በደንብ ተማሪ። ከዛ በፊት ከምታውቂ የተለየ ነገር ከሌለ በፊት ከተረዳሹ አዲስ ነገር ከሌለ ኦኬ አንድ እርምጃ ወደ ፕሮቴስታንት ጠጋ ብለሽ ደግሞ እዛ ተማሪ፣ ጠይቂ፣ አንብቢ። ጎን ለጎን ደግሞ እስልምናን አጥኚ። እስልምና የሚባለው ሃይማኖት ምንድነው? እምነታቸው ምንድነው? መርሃቸው ምንድነው? በምንድን ነው የሚመሩት? ገባሽ? የአምላካዊ ባህሪ፣ የመለኮታዊ ባህሪ፣ ነብይነት ስርዓታቸው ምንድነው? ሙስሊሞችና ማን ናቸው? ምናምን ነው። እሱን ደግሞ በራስሽ ጎን ለጎን አድርጊው። ከዛ ለመምረጥ አትቸገሪም። ሁለተኛ ነገር በግፊትና በድምፅ ምርጫ አይሆንም የምትድኝበትን መንገድ የምትመርጩ። ገብቶሻል እያልኩሽ ያለሁት? ስለዚህ እንደዛ አድርጊ። ኮሜንት ላይ ያላችሁ ሰዎች ተረጋጉ። ከነጓል መቃል የተማራችሁ አልመሰለኝም። ከነጉዳይዳ የተማራችሁ አልመሰለኝም። ልዩነት የግል ፍላጎቴን የማውራሱ አይደለሁም። በነገር ከነሴና የተማራችሁ አልመሰለኝም። ኮሜንታተሮች አጣድፋችሁ የሆነ ለብ ለብ ምናምን ነገር ትወዳላችሁ እና ስርዓት ብትይዙ ጥሩ ነው። ክብር ይኖር ለእናንተም ለሃይማኖታችሁም ክብር ይኖራችሁ። ሃኒ ኔት ነው ያስወጣት፣ አስገባት። ባቢ ምን እንደሚያንቀለቅላችሁ አላውቅም። አንዳንድ ጊዜ የወፍ አእምሮ ነው እንዲያላችሁ እነዚህ ሰዎች ይላልው። ሃይ ችግራችሁ ምንድነው? ለሰዎች ሚዛናዊነትና መብት ጊዜ መስጠት መቻል አለባችሁ። ሃይማኖታችሁን የምታሰደቡት እናንተ ናችሁ። በነገራችሁ ማህበራዊ ሚዲያ ላይ እስልምና እንዲሰደብ ከፍተኛ ጥረት የምታደርጉት ኮሜንታተሮች ናችሁ። ሰው ለሚመርጠው ምርጫ ኃላፊነት መውሰድ አለበት። ኃላፊነት መውሰድ ይችላል። እንዲህ አይነት ምርጫ ሰተናት እኔ ነኝ የሰጠሁት ቀለብ ስለተጠየቁ እንዲህ አይነት ምርጫ ሰጥቻት እስልምናን ከመረጠች የሷ ምርጫ ነው። አራት ነጥብ። ሰው ቀዝቀዝ በሉ እንጂ ምን ሆናችሁ? ለምንድን ነው የማትረጋጉት? አይ ምርጥ ሀሳብ ነው። ምርጥ ሀሳብ ነው። እኔ ብቃወመውም ግን ምርጥ ሀሳብ ነው። እየተቃወምክ ነው ግን ሀሳቡ ምርጥ ሀሳብ ነው። እንደ 665 ማ የኔ 3 ብርጭቆ ሰብራል አይደለም። አሁን ተመልሰሽ ማጥናት አለብሽ የሚባለው ነገር እኔ ደግፈዋለሁ። እሱ ግን ደግሞ የሚያሳዝነው ነገር እኮ ምንድነው ሌሎች እንትኖችም ስላሉ እነሱም ብታያቸው መልካም ነው የሚባለው ነገር የተለየ ነገሩ የአተረጓጎም ችግር እንጂ ልዩነት እንጂ የተለየ መጽሐፍ የላቸውም እነዚህ ሰዎች። ስለዚህ እሷም የተለየ የራሷ የሆነ አተረጓጎም ሰጥተዋለች። ምንም አዲስ ነገር አታገኝም ብዬ ነው እንትን የማደርገው። ግን ደግሞ ማየቱ ጥሩ ነገር ነው፣ ማወቁ ጥሩ ነገር ነው። ሰው ለመውጣትም በእውቀትና እንትን በማድረግ መውጣት አለበት ብዬ ማምናለሁ። ከወጣ ራሱ ዝም ብሎ በስካርና በሽወዳ እንትን ማድረግ የለበትም፣ መውጣት የለበትም። እሱን ነው እኛ ለምሳሌ ወጥተን ያልተመለስንበት ምክንያት ጨርሰን ስለወጣን ነው። ገባክ? አስፈላጊ ሲሆኑ መገኘት የምንችልባቸው ጉዳዮች አሉ። ገባ? የጋራ ሀሳቦች አሉን። ተናደ ከወጣ አኩርፈ ነው የምትወጣው። ገባ? አማራጫታ ከወጣ ደግሞ የምትመለስበት ምክንያትም አይኖርህም። ስለዚህ ሰው ወዴትም ሊሄድ ይችላል፣ በምን ውስጥም ሊያልፍ ይችላል። ግን ትተህ ከመሄድ ይዘህ መሄድ የተሻለ፣ ጠፍተህ ከመሄድ ደግሞ በፈቃደኝነት መሄድ የተሻለ ነው። ስለዚህ እኔ ለሁሉም ሰው ነው የኔ ጆርኔ ነው፣ ለማንም ሰው ነው ሪከመንድ የማደርገው ነገር ሰው የሚያምነው ነገር በእምነትና በተስፋ ላይ መሰረት ሲያደርግ ጤናማ ህይወት የመኖር እድሉ ሰፊ ነው። ስለዚህ እቺ ልጅ ኦርቶዶክስ ከነበረች ብድግ ብላ እስልምና ውስጥ መግባት ማለት ከአንድ ሀገር ወደ ሌላ ሀገር እንደመሄድ ነው። ከከተማ እንኳን አይነት አይደለም ማካሄዱና ጎን ለጎን ማጥናት ትችላለች። እስልምና ማጥናት ትችላለች፣ መርዳት ትችላለች። ግን ደግሞ በክርስትና አስተምሮ ውስጥ መጀመሪያ ላለችበት ሃይማኖት እኔ ለሁሉም ሰው ነው። ለምን
ጫና አለ ታውቀዋለህ። የኦርቶዶክስ ቤተክርስቲያን የቤተክርስቲያን ዶክትሪን ሳይሆን ችግሩ ምእመኖቹ ይሄ ኤጎ አለባቸው። ገባክ? በቃ መሰረታዊ ችግር አለባቸው። ያ ችግራቸው ነው ሃይማኖታዊ አስተምሮ ላይ ጫና የሚያሳድረው። ለዚህ ነው ድጋሜ እድል ሰተሽ ብትጠይቂ የምትጠይቂያቸውን ሰዎች ብትመርጪ በራስሽም ደግሞ ለመዳን መጣር መቻል አለብሽ። እኔ ገባሽ የምልሽ ለድህነትሽ መጣር መቻል ታምኚ ለራስሽ ባታምኚ ለራስሽ ነው የምትባየው። ገባሽ? ስለዚህ ማንም ሰው አብሮሽ ገነትም ገሃነምም ጀነትም ሲኦልም አይገባም። ሀኔ የሰው ምንድነው ማድረግ ያለብሽ? እምነት የሚባለውን ነገር መጀመሪያ መረዳት አለብሽ። ሃይማኖት ገዳይ ነው። ሃይማኖት ፖለቲካ ነው። በቃ ገዳይ የሆነ ነገር ነው። ግር ብለሽ ወይ መስጊድ ትሄጃለሽ፣ ግር ብለሽ ወይ ቤተክርስቲያን ትሄጃለሽ፣ ወይ ቸርች ትሄጃለሽ። ተመልሰሽ ወደ ቤትሽ ነው የምትመጪው። ይሄ በመሄድና በመምጣት ውስጥ የሚያልቅ ታሪክ መሆን የለበትም። ስለዚህ ለምታምኚው አምላክ የምትገዢ የምትታመኚ በዘላለም ህይወት የምትድኚ ለመሆን ህግ ያስፈልግሻል። ለዛ ህግ ደግሞ ተገዢ ለመሆን እውቀት ያስፈልግሻል። ገባሽ? ስለዚህ እንደዛ አይነት ነገር እንዲኖርሽ ራስሽን መጀመሪያ አፕዴት ማድረግ አለብሽ። እድል መስጠት አለብሽ። መጠንከር መቻል አለብሽ። የምጋብዝሽ ነገር ግን እስልምናን በደንብ ብታውቂ በጣም ደስ ይለኛል። እኔ ጋብዝሻለሁ። ክርስትናን ደግሞ እንደገና ለራስሽ እድል ሰተሽ ይሄ ጎን ለጎን አይደለም። ገባሽ አይደለ? ልክ የቤተክርስቲያን ሄደሽ ስትመለሽ ሱቅ ገብተሽ ወደ ቤት ሳይሆን በስርዓት ለድህነት ለዘላለም ህይወትሽ በክርስቶስ ሞትና ትንሣኤ የምታምኚ ከሆነ አዲስ ኪዳንን በደንብ አንብበሽ ብሉይ ኪዳንን በደንብ አንብበሽ መርጠሽ ከዛ ይሄ እኮ ከማውቀው የተለየ ነገር አይደለም፣ አዲስ ነገር እኮ የለውም፣ መሞከሬ ጥሩ ነው ምናምን ብለሽ ይብን ነገር ስትጠየቂ የምትመልሹ ምላሽ ይኖርሻል። ለሌላ ሰው አይደለም ለራስሽ። ማን ቢጠይቅሽ ምን አገባው? ምንም አይገባውም እኮ ገባሽ? ግን ላንቺ ለውስጥሽ ለሚሰማሽ ስሜት ብቻሽን ስትሆኚ ለሚፈጠሩብሽ ጥያቄ ለምትፈጥሪያቸው ቤተሰቦች ለራስሽ በዙሪያሽ ላሉ ሰዎችም መልስ ያላት ሴት እንድትሆኚ እነዚህ ነገሮች ማድረግ መቻል አለብሽ ብዬ አምናለሁ። እና ምጋብዝሽ እኔ ይሄንን ነው። ሀኒ ምን ታስቢያለሽ? አይ ልክ ነሽ። ትክክለኛ ነገር ነው ያነሳሽው። ምክንያቱም የነበርኩበት ነገር በደንብ ማወቅና በደንብ ማጥናት አለብኝ። ለቀጣይም አይ በቃ የነበርኩበት ነገር ይሄ ነው እርግፍ አድርጌ ሰላሜን አግኝቼ ለምኖረው ለቀጣይነቴ የሚጠቅመኝን ነገር ነው የነገርሽኝ እና ልክ ነሽ። አመሰግናለሁ እናት። እና ማን ነው የሞት ጥላ ነው አንተ የሞትክ ነገር ፖለቲካ ምናምን የምትለውን ነገር አቁም። ማንም ፖለቲከኛ የለም እዚህ ውስጥ። እኔ ትክክለኛውን እምነት ፈልጌ ነው እንጂ እዚህ ጋር ምንም ፖለቲካ የምሰራው ነገርም የለኝም። ማንም ላይ ፖለቲካ አልሰራም። ምንም ማገኘው ጥቅም የለም። እንብላፈን አትክፈት። ያው ብዙ ነገር ይላሉ። ስሙ ራሱ ተጽዕኖ አሳድሮበታል ይመስለኛል። ሀኒ ስሙ ራሱ ተጽዕኖ ያሳደረበት ሰውዬ ነው። እነዚህ ሲጠየቁ ላይቭ እንኳን እርስ በራሳቸው ሲጠየቁ በራሱ ፊቱ ቀልቶ መመለስ ያቃተው ቤተክርስቲያን የሚያዋርድ ሰው ማን ነው? ይሄም ስሙ ጠፋብኝ። ጽፎት ነበር አሁን አለ የሞተላ ሰውየው ማን ነው? ማን አልሽው? ቆይ እንትና ልደተ ቃል ነው። ልደተ ቃልና ማን ነው ስሙ ጠፋብኝ። ይዋድ ፈለገ ፈለገ እና እንትናን ጠይቀሽ ይመልሱልሻል ይለኛል። እነሱ ሌላ ነገር አታሱሪ። አይ ካለ እንትን በይው ግድ የለም። ፈለገ አትራቴዎስ በነገርሽ ላይ ጥሩ የወጣቶች እንትን ነው፣ ጀለስ ነው። ከግል ባህሪያቶች እንዴ በነገርሽ ላይ ምን አይነት ፍልስፍና ላይ መሰልሽ? አንድ ሰው የግላዊ ባህሪው ሰው ሃይማኖትን ቢመስል ጥሩ ነው። ቢመስል ግን ከባድ ስለሆነ ከግል ባህሪ ውጪ የሃይማኖታዊ አረዳዱ በጣም ጠንካራ ሰው ነው፣ ኦርቶዶክስነቱ ላይ ማለት ነው። ገባሽ? ግን በሃይማኖተኛ የስጋ ድካም የሚባል ነገር አለ አይደለ? በቃ አንዳንዴም ፉት ይላል፣ አንዳንዴም ደግሞ ኪስ ይላል ምናምን ነገር እና ያው ሆኖ ምንም ቢያረግ ግን ጎበዝ ኦርቶዶክስ ነው። ጥሩ የኦርቶዶክስ አስተምሮ አረዳድ አለው። ወጣቶችን አንደርስታንድ ያደርጋል። ቢገርብሽ ፈለገ ይረዳል። ያው ስላለፈበትም ይመስለኛል እና ልደተ ቃልም እንደዛው። ግን
ምሳሌ ሆኖ የሚጠሩ ሰዎች አይደሉም። ይቅርታ ይደረግልኝና ሰው ለሃይማኖቱ ምሳሌ ለመሆን መጀመሪያ የግል ፍላጎቶችን መክታትና መገደብ መቻል አለበት። ከዛ ውጭ ግን በሃይማኖታቸው ላይ ጥሩ እውቀት አላቸው፣ ከወጣቶች ጋር ጥሩ ኮሚኒኬት አላቸው። ግን እንደ ምሳሌ ተደርጎ እንደ መምህር ተደርገው የሚጠሩ አይነት ሰዎች አይደሉም። ያን ያህል ብዙም እነ ቃልም አለች ነገሯ እንዴት እንደሆነ ከየት ወዴት እንደሆነ ብትነግረን አሪፍ ነው አይደል? ገስ ላይ እሺ በጣም ይቅርታ ባቢ። ሁለት የቅድሙን ልጅ እናስገባው እንዴ ባቢ? አዲስ ሚዲያ የሚለው ላስገባው? አስገባውና እስቲ የችግሩ ይሳደባል። ይኸው አሁን አስገባዋለሁ፣ ይሳደባል። ተመልከት። አሁን አስገባዋለሁ፣ ይሳደባል። ይኸው በዚህ ነው የሚገለጹት እነሱ። ናግባ ግን እኔ ያየሁት ነገር ምንድነው ከወንዶች ሴቶች የበለጠ የአመለካከት እንትን አለባቸው፣ ልህቀት አለባቸው። ሴቶች በጣም የነቁ ናቸው። አሁን የማያቸው ሴቶች በጣም የነቁ ሴቶች ናቸው። ይጠይቃሉ፣ ያነባሉ፣ ያገለባብጣሉ፣ ያያሉ፣ ይሰማሉ፣ ያዳምጣሉ። ችግር የለባቸውም። ሲያወሩም በትህትና ነው የሚያወሩት። ራሱ ወንዶች ልክ ምንድነው ሃይማኖታቸውን በጉልበት የሚያስቀጥሉትና የሚያስከብሩት ይመስላቸዋልና ሴቶች በጣም እየነቁ ነው። እና ሀኒ አሁን አሉ፣ እንደ ቃል አሉ፣ ታነችም አለች። በጣም እነዚህ ውስጣቸው እንትናቸውን ያሸነፉ ሰዎች ሴቶች ናቸው። በጣም አደንቃቸዋለሁ። በነገራችን ላይ ናገባ አዲስ ሚዲያ አይገባም። አውቆ ነው። ቅድም ሲሳደብ ነበር አየው። አሁን አይገባም። ጸባይኛ ለመምሰል ነው። ቅድም ሲሳደብ ነበር። የሚሰማ ሰው የለም ብሎ ሲሳደብ ነበር። እኮ ለዛ ነው ከስርም ኮሜንትም ላይ በጣም እንትን ያለ ንግግር ስላለ እሱ ላይ ልጠይቀው ነበር እኮ እኔማ። አይ እሱን አትጠይቀው። እነሱ እንትን የሚያደርጉት ነገር ቦታ መስጠት የለብህም። ገብቶሃል አባባሌ? የተቀመጠ ማለት ነው ገጽ ላይና መለኮት የሚለው ቃል ይላሉ። መለከ ከሚለው ግስ ነው የመጣው። መሊኮት እያለ ይምልክ ምናምን እያለ ያወርደውና መምለክ፣ ማሸነፍ፣ መግዛት፣ መያዝ፣ መውረስ፣ ገንዘብ ማድረግ ይልና ዘይመልክ ሀገር ላይ መልክዋ ለብስ ዮናናዊ ወሊያሁ ተጸንሶ ሀበ ቅዱሳን መመለክኒ ዛቲ ምድር ከመይመልክዋ ለዓለም ይሁ ሁሉ ዘይመልክ ለነዳያን ብሎ ምሳሌ ላይ የሚያመጣው ነገር አለ። ስለዚህ እዚህ ጋር መለኮት የሚለውን ነገር ምን ብለው ነው ያስቀመጡት? መሰልጠን፣ ጌታ፣ ዳኛ፣ ሰሪ፣ ቀጪ፣ ቀጣሪ፣ ፈጣሪ መሆን ዘይመልክ ብሎ በኤሰንስ ደረጃ ነው ራሱ ያስቀመጡት ማለት ነው መለኮት የሚለውን ነገር። ሁለተኛ ነገር ደግሞ መለኮት የሚለውን ነገር በቁሙ ምን ብለው ነው ያስቀመጡት? መለኮት የሚለው ቃል በቁሙ ልዩ ክብር ስም ከፈጣሪ በቀር ማንም ፍጡር የማይጠራበት እንደ እግዚአብሔር ያለ የባህሪ አምላክ ባህሪያዊ ንጉስ ጥንተ ፍጻሜ የሌለው ዘላለማዊ ኩሉ ማለት ነው። ማለት ገባሬ ኩሉ ፍጻሜ የሌለው ዘላለማዊ ገዢ ገባሬ ኩሉ መላኬ ኩሉ ምሉ ውስተ ኩሉ ማለት ነው። ከባህሪ ከግብር የሚወጣ ባህሪያዊ ስምና ቅጽል ነው ብለው ነው ራሱ ያስቀመጡት ማለት ነው። ስለዚህ መለኮትን ታሳቢ ስናደርግ ምንድነው ባህሪውን ነው ራሱ እንትን የምናደርገው ነው። ወይም ደግሞ ኤሰንስ ነው። መለኮት ታሳቢ በሚደረግበት ጊዜ ኤሰንስ ነው ታሳቢና ዋቢ የሚደረገው ነው። ሁለተኛ ደግሞ አምላክ የሚለውን ነገር ነው ራሱ ያስቀመጡት ማለት ነው። አምላክ ደግሞ የሚለውን ነገር ምን ብለው ያስቀመጡት? አምላከ ወይም ደግሞ አምላክ አደረገ፣ አምላክ ያለ ፈጣሪ ወይም ሌላ ነገር እስመ ጽሑፍ ለእግዚአብሔር አምላክ ከተስክድ ወገይሁ ባህቲቱ ታምልክ ከመታምልክ ወጸወብነ ላይ መለኩ ወጣውታት ወይም ደግሞ እንትን ነው እዚህ ጋር ያለው ለጌታ ለአምላክ ብቻ ስገድ እሱም ብቻ አምልክ የሚለውን ነገር ያመጣና ባጭሩ አምላክ የሚለውን ነገር ምንድነው ብሎ ነው ያስቀመጠው? በቁሙ ፈጣሪ፣ ገዢ፣ ፈራጅ፣ ዳኛ፣ ሰሪ፣ ቀጪ፣ ፈላጅ፣ ቆራጭ፣ መልአክ፣ ጣዖት፣ አምላክ የመለከ ብዙ ያው አምላክ የመለክ ብዙ ሲሆን አንድ አካል ብቻ መነገሩ በልማድ አፈታት ነው እንጂ በሰዋሰው ሕግ አይደለም። ያው አምላክ ብዙ ቁጥር አማልክት ነው ያው ታውቁታላችሁና ከዚህ አንፃር አምላክን በምንልበት ጊዜ ፐርሰን ነው ታሳቢ የምናደርገው ማለት ነው። ወይም ደግሞ አድራጊ ድርጊት አድራጊውን ፐርሰን ነው እንትን የምንለው። መለኮት በሚባልበት ጊዜ ግን የዛ ነገር ባህሪው ነው። ፈጣሪ ለምሳሌ የገዢነት ባህሪ ያለው ገዢ ነው ስንል ያው ባህሪውን ነው። ንጉስ ለምሳሌ ምንድነው ግዛት እንላለን፣ ከዛ ገዢ እንላለን፣ የሚመለክ እንላለን፣ ከዛ ደግሞ አምላክ እንላለን። እና ከዚህ አንፃር መለኮትን ዋቢና ታሳቢ የምናደርገው ኤሰንስን ነው። አምላክን ዋቢና ታሳቢ ስናደርግ ደግሞ ፐርሰንን ነው የምናደርገውና ብዙ ጊዜ ሰዎች እንትን የማይሉት ከማድሜት አርግ አላራኩም እንዴ
እና ሶስተኛ የመለኮት ትርጉም ብለው ያስቀምጡት አልጋ ወልድ ኪዳን ወልድ ክፍሌ ምንድነው? መለኮት የሚለው ቃል ግዛት፣ መንግስትን፣ ስልጣንን ነው የሚያሳየው ወይም ደግሞ የዛ የአንዱ የአምላክን ባህሪ ነው። መለኮት የሚባለው ባህሪ ነው ባይዘው። ምክንያቱም ግዛት አለው ያህ አምላክ፣ መንግስት አለው፣ ስልጣን አለው። እንደውም አንድ ጥቅስ ያስጨምርና ምን ይላል? ውስተ ኩሉ በሐውርተ መንግስቱ እንዴ ይቅርታ ውስተ ኩሉ በሐውርተ መንግስቱ በሐውርተ መለኮቱ ወመለኮቱ ወመንግስት ይቅርታ ወይም ግዛት መንግስት ስልጣን ወይም ደግሞ ምን ብሎ ያስቀምጣል? ውስተ ኩሉ በሐውርተ መለኮቱ ወመለኮቱ ወመንግስት ከይነብር ለዓለም መለኮትህና ግዛትህ እስከ ጥንት ድረስ ነው ተብሎ ፍጻሜ የሌለው ግዛት እንዳለው ንግስና እንዳለው ባህሪ እንዳለው ማለት ነው። ለምሳሌ ፈጣሪ ይናገራል ስንል አለ፣ ከዛ የመናገር ባህሪ ደግሞ አለው ብለን የምንናገረው ነገር አለ ማለት ነው። ስለዚህ ኤናርኬን ሆሎጎስ ስንል ለምሳሌ በመጀመሪያው ቃል ነበር ስንል ፈጣሪ ተናጋሪ ነበር እያለን ነው። ስለዚህ ፈጣሪ መናገር ወይም ደግሞ ይሄ ንግግር የሚባል ወይም ደግሞ የመናገር ባህሪ ያለው ስፖክን ያደርጋል የሚለውን ነገር ነው የሚያስይዘው ሰው። ከዚህ አንፃር መለኮት ስንል ባህሪው ነው፣ ግዛት የሆነ መንግስት ስልጣን ያለው አንድ አካል አለ። አምላክ በምንልበት ጊዜ ግን ደግሞ ፈራጅ ነው፣ ዳኛ ነው፣ ሰሪ ነው፣ ቀጭ ነው፣ ፈላጭ ነው፣ ቆራጭ ነው የሚሉትን ነገሮች በፐርሰን ደረጃ አድራጊ ፐርሰን ወይም ደግሞ አክቲቭ ቨርብ የሚለውን ነገር ያስይዘናልና ከዛ አንፃር እንትን ለማለት ያልኩ ነው። ብዙ ጊዜ ትንሽ ኮንፊውዝድ ይፈጥራልና ከዚህ አንፃር ነው። ሚዩት እያደረኩት ነበርና እኔ አንዳንዴ ማስገባትም ሚዩት ማድረግም ሰው አይሰራልኝም ለምን እንደሆነ አላውቅም። እና ምግብ እየለጠለጥኩኝ ነው እየሰማሁ ያለሁት። አቡኪ በጣም የሚገርም ነገር ነው በነገራችን ላይና የአምላክ ብዙ ቁጥር አማልክት ነው ያለው። አምላክ ብሎ አማልክት ነው የሚለው፣ መንፈስ ብሎ መናፍስት ነው የሚለው፣ ህዝብ ብሎ አህዛብ ይላል፣ ቄስ ብሎ ቀሳውስት ነው የሚለው እንጂ ቄሶች ይሄ አምላኮች ንጉሶች ምናምን እንደዚህ ካለ ጸያፍ ርቢ ይባላል በግዕዝ ሰዋሰው ማለት ነው። ከዚህ አንፃር ነው ራሱ። ደስ ይላል። ሌላ እስኪ የሆነ ነገር ጨምረን እንደው በግዕዝም በምናምንም እሺ ኢንሻአላህ እንትን ነው ወደ ድሮ ልትመልሰኝ ነው ባቢ። እሺ ኢንሻአላህ እንትን ነው ማለት ብዙ ጊዜ ይሄ አትሪቢዩት ኦፍ ጋድ ወይም ደግሞ የፈጣሪ እንትን በብሉይ ኪዳን ካለው አምላክ ጋር ወይም ደግሞ ባይብል የሚሰብከው አንዱን አምላክ ነው እንደምታውቁትና ብዙ ጊዜ እኔ ማች ማድረጋቸው ነገሮች አሉኝ። የእግዚአብሔር ባህሪውን አትሪቢዩት በሚቀመጥበት ጊዜ አነ እቀትለው ሐዩ ይላል ፈጣሪ በባይብል ላይ እኔ ገላለሁ፣ ያውም አደርጋለሁ፣ እኔ ፈውሳለሁ፣ እኔ መታለሁማል፣ እኔ ነቅላለሁ፣ እኔ ተክላለሁማል የሚለው ነገር አለ። በቅዱስ ቁርአን ላይም ደግሞ በምትሄዱበት ጊዜ አለዚህ ኸለቀል መውተ ወል ሐያተ ለይበለኩም አዩኩም አሰኑ አመለ የሚል ነገር አለ ሱረቱል ሙልክ ላይ ተባረከ ለዚ በየዲኑ ነው ከለዚ ኩሉ ሸይን ቀዲር አለዚ ኸለቀል መውተ ወል ሐያተ ለይበለኩም አዩኩም አሰኑ አመለ የሚለው ነገር ላይ ማለት ነው። ያ ሞትና ህይወትን መፈተኛ አድርጎ የፈጠረላቸው ነው የሚል ነገር አለ ራሱ ማለት ነውና በቀዳሚ እግዚአብሔር ገብረ ሰማይ ምድር የሚለው ዘፍጥረት አንድ ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ኢን ዘ ቢጊኒንግ ክሬሽን ኦፍ ኤ ስታንዳርድ የሚለው ታዩትና አለዚ ኸለቀል ሰባ ሰማያት ወልአርድ አላሁ ኩሉ ሸይን ቀዲር ያ ሰባቱ ሰማያትና ወአላሁ ወይም ደግሞ ያ አላህ ነው ላኢላሃ ኢላሁ ከሱ ሌላ አምላክ የሌለ ነው። ሁሉ ነገር አስገኝ ነው፣ ክሬተር ነው፣ ኦሪጂኔተር ነው። ያ አምላክ የሚባለው ነገር ማለት ነው ራሱ ዛሊከል ኪታብ ላረበፊ ወደሊል ሙተቂም ነው የሚለው ራሱ ማለት ነው። ይህ መጽሐፍ ከአሸናፊው ዘንድ ማለት ከጌታ ዘንድ ለመወረዱ እና አላህ Subhanahu Wa Ta'ala የሚናገርበት ነገር እና አንዘልና አውሃይና አለይሂም አርሰና እኛ ላክን እንደዚህ አወረድን እያለ ምናምን የሚናገረው ነገር አለና ከዛ አንፃር ነው ራሱ እንትን የምናደርገው ምንድነው እናንዘልናሁ ቁርአንን ለአረብያ ላለኩም ተአቂኑን እኛ ትገነዘብረ ቅዱስ ቁርአንን በአረብኛ አወረድ ነው የሚባል ነገር አለ። በሁለተኛም ነገር ደግሞ እናንዘልናሁ ቁርአንን ቢለይለቲል ቀድር ወይም ደግሞ በለለይተል ቀድር ወይም ደግሞ በዛች በመወሰኛዋ ቀን ቅዱስ ቁርአን እንደተወረደ እናንዘላሁ ቁርአንን ቢለይለቲል ሙባረከን በዛች በተባረከች ሌሊት ቅዱስ ቁርአን እንደተወረደ የሚናገረው ነገር አለ። ሶ ከዚህ አንፃር የምንረዳቸው ነገሮች ከአንዱ አምላክ ያ አንድ ብቻ እንደሆነ ወኢላሁኩም ኢላሁን ዋሂድ ነው የሚለው አይደለም። ቅዱስ ቁርአን ላይ ታርሙኛለች ከተሳሳት አምላካችሁ ጌታችሁ አንድ አምላክ ብቻ እንደሆነ ወላተኩል 33 ነው አትበል እነዚህና ከፈሩ እነዚያ የከፈሩት አላህን ሰለሱን 33 አላህን ሶስተኛ ነው
ነው ያለው በእርግጥም ካዱ እያለ የሚል ነገር አለ። በክርስቲያኒቲ ደግሞ ትሪኒቲ ላይ ደግሞ በምታሄዱበት ጊዜ ሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ በአካላት ወይተዋሐዱ በመለኮት የሚል ነገር ብዙ ነገሮች እናያለንና በእምነትም በኤሰንስም በፐርሰንም ደረጃ ይሄ አንዱ አምላክ ሁሉን ነገር ማድረግ እንደሚችል ብዙ ነገሮችን ማለት ማድረግ እንደሚችል መስጠት እንደሚችል ማለት ለሰዓታት እንኳን አነ ማለት አምላከ እስራኤል እይመውት ነው የሚለው አምላክ አይሞትም ሕያውም ያደርግ ነው ራሱ ማለት ነው። ከዚህ አንፃር የምንረዳው ነገር ምንድነው ሲባል ብዙ ነገሮችን አዳምን ፈጠረው ንግበር ሰባ ነባሪያ ነው ወምሳሌ ነበር ዘፍጥረት 1 ቁጥር 26 ላይ ከዛም በኋላ እንደውም እንትን ላይ ካያችሁት ራሱ ቅዱስ ቁርአን ላይ ይሄ ሐሳብ በጣም የሚገርመኝ ነገር ያህዩን ላስተቆረበኩም ለዚህ ሐለቀኩም ነፍሲን ዋሂዳ ይላል ከአንዲት ነፍስ የወለቃችሁን ከዛ ወለቀ ዘውጃሃ ደግሞ ብሎ ደግሞ ያው ሪሌሽንሺፕ እንደሚፈጠር የሰው ልጅ የሚያሳይ ነገር አለ። እዚህ ጋር ግን ነፍስ ያህዩን ላስተቆረበኩም ለዚህ ሐለቀኩም ነፍሲን ዋሂዳ ከአንዲት ነፍስ የፈጠራችሁን አምላክ ተቀበሉ ወይም ደግሞ እሱም በኢባዳ በተቋ በተለያዩ ነገሮች እንድንገዛ ያደርገንና አንዲት ነፍስ የሚለው ደግሞ ከአደም አለይሂ ሰላም ደግሞ ያው ሁሉም ነገር ሲፈጠር ከዛ አንፃር ስለሆነ ይሄ ስፕሪንግ ኦፍ ጄነሬሽናችን ያው መጀመሪያ አመጣጣችን ከዛ እንደሆነ ብዙ ነገሮች እንትን ይላል እና ብዙ ነገሮች በጣም ኃያል አምላክ እንደሆነ ብዙ ነገሮች ላይ ማየት ይቻላል። ያሲን አልቁርአኒል ሐኪም እነከ ለሚል ሙርሰሊን እያለ ነው ራሱ የሚናገረውና ሱረቱል ፋቲሃ ላይ ደግሞ ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እንገዛለን አንተን ብቻ እናመልካለን እያለ ዘፍጥረት ዘጸአት 20 ላይ በመታየዱበት ጊዜ ደግሞ የታምልክ አምላክ ዘንበለ ከኔ በቀር ሌላ አምላክን አታምልክ እያለ የሚናገረው ነገር አለና አላህ Subhanahu Wa Ta'ala ቻሌንጅ አድርጓል። ይሄ ቅዱስ ቁርአን ላይ እንግዲህ በእርግጥም ከተቀጠፈ የምትሉ ከሆነ ይሄን የሚመስል እንግዲህ ከሰዎችም ከጂኖችም ነው የሚለው መጀመሪያ ቻሌንጅ ሲያደርግ ከዛ አታመጡም እስቲ ሰዎች ብቻ ሆናችሁ እስቲ አንድ ቨርስ መጀመሪያ 5 ነው ከዛም በኋላ እስቲ አንድ ቨርስ አምጡልኝ ይሄን ቻሌንጅ የሚያደርግ እያለ የሚናገረው ነገር አለና ብዙ ነገሮችን እነለዚህና አመኑ ወአሚሉ ሰላተ ማጅሩል ሐሰና እነዚህ ያመኑት እነለዚህና አመኑ ወአሚሉ ሰላተ ማጅሩል ሐሰና እነዚህ ያመኑት በሰላታቸው ላይ በይባራቸው ላይ እንትን ያሉትን ትልቅ ምንዳ አላቸው እነለዚህና አመኑ ወአሚሉ ሰላተ ጀነቲል ፊርዶስ ነኢም ጀነቲል ፊርዶስ ንዙል ላይ ያለ አላህ Subhanahu Wa Ta'ala የሚናገረው ነገር አለና እነዚህ ፒውራል እንትኖቹ ላይ ያለው በአላህ Subhanahu Wa Ta'ala አንድነት ቢዛቲሂም አንድነት በኤሰንስም በፐርሰንም አንድ እንደሆነ ከተረዳን ዘንዳ ከዛም በኋላ ደግሞ መሐመድ እነዚህ በነቢያት ረሱሎቹን በእነሱም ደግሞ ከአላህ Subhanahu Wa Ta'ala መልእክተኞች መሆናቸውን እውነተኞች መሆናቸውን ሪሳላውን ይዘው መምጣታቸውን ማመን ነው። ሁለተኛ ደግሞ በመላእክት ማመን ነው። ከዛም በኋላ እንግዲህ እንደዚህ በመጨረሻው ጊዜ ማለትም ደግሞ እነዚህ እንደነው በቂያማ ወይም ደግሞ በመጨረሻው ዘመን ያሉት ነገሮች ከዛ አንፃር እንትን የሚል ነውና ኢስላም ያሉት ነገሮች ሱፐርቫይዘርም ነው። ከዛም አንፃር ያሉት ነገሮች የሚያርማቸው ነገሮች አሉና ባይዘው አትሪቢዩቱ በጣም የሚገርመኝ ነገር አለ በቂያማ ማለት ነው ማመንና ከዚህ አንፃር ብዙ ነገሮችን እና ወላ ተሞቱ ኢላ ወአንቱም ሙስሊሙን እንላለን ሙስሊሞናችሁ እንጂ እንዳትሞቱ ብሎ እንደተናገረው ያው እስልምና ማለት ሰላም ነው። ኢስላም አስለምቱ ለሁም ማለትም ደግሞ እጅ መስጠት ነው ለፈጣሪ ሰላም ያለው ነገር ነው። ያው ጀስት ደግሞ ያው ከማውራቱ ስንኖረው ስንገባበት ያው ብዙ ነገሮች ምን ነበር በሳይድ ማለት ብዙ መጥፎ ነገሮች ነበር ስንሰማው ኢስላም አራጅ ነበር እንደዚህ የተባለ ብዙ ነገር ነበር የምንሰማው ከውጪና ገምተን ስናየው ደግሞ በጣም ሰላም ነው ራሱ ማለት ወላ ተክተሉ ነፍሱን ነው እና ሐረመከ ለኩም ማለትም አላህ Subhanahu Wa Ta'ala እንትን ያደረገውን ነገር እርም ያደረገባትን ነፍስ እንዳታጠፉ በትሉ በመከባበር በመወደድ ኑሩ እያለ አላህ Subhanahu Wa Ta'ala ራሱ የሚናገረውና አልየውም አክመልቱ ለኩም ዲናኩም ነው የሚለው ነው ዲናችሁ ሞላሁላችሁ አትመምኩ ለኩም ከእምነቱም ሁሉ ደግሞ ኢስላምን መረጥኩላችሁ ነው የሚለው አላህ Subhanahu Wa Ta'ala እና በጣም ደስ የሚል እኔም ታውቁኛላችሁ ያው ከመስለሜን በፊት በታውቁኝ ከነ ኡስታዝ አብዱል ከሪም ጋር ከነ ኡስታዝ አቡበከር ጋር ምናምን ማነው ከነ ሳላ ጋር ምናምን እናወራ ነበር ኡስታዝ ወይድን ማይቲ አብረታነዋል ራሱ ማለት ነው። አው ከኡስታዝ ወሂድም ጋር በደም ሁለቴ ነው አይ ቲንክ ሶስቴ ምናምን አውርተናል እነሱም የጋርም ነበርንና የሆነ የገባነው እውነት አለ። ስለዚህ ያው ከዚህ አንፃር ሁሉን ነገር የፈጠረውን አምላክ ወደ መገዛት በእምነትም በማንነትም ጀስት በቃ እንትን ማለት ነው ራሱ እውነቴን ነው ማለት እኔ አሁን በአንድ አምላክ እነዚህ ሞኖቲዝሞች ወይም ደግሞ ዩኒታሪያን ክርስቲያኖች በጣም ይሻላሉ ቢያንስ ፈጣሪ በእምነትም በማንነትም አንድ እንደሆነ ገብቷቸዋል
ቢዛቲ ወይም ደግሞ በፐርሰንት ደረጃ 3% ዋን ኢሰንስ የሚባለው ነገር ትተውታል። ሶ ከዚህ አንፃር ወደ አንዱ አምላክ በብቸኝነት ወደሚመለከው መግደልም መስጠትም መንሳትም የሚችለውን መግደልም ሕያው ማድረግም የሚችለውን በአንድነቱ ላይ ሶስትነት የሌለበት በሕያውነቱ ላይ ጊዜያዊነት የሌለበት በአምላክነቱ ላይ ሰውነት የሌለበት በሁሉም ቻይነቱ ላይ ደግሞ ውስንነት የሌለበትን ወይም ደግሞ አላሁ ላ ኢላሀ ኢላሁ አልሐዩ ቀዩም ላ ተኹዙሁ ሲነቱን ወላ ነውም ነው የሚለው። ናፕ የምትባለው ነገር እንኳን የለችም፣ እንኳን እንቅልፍ የሚባለውን ነገር ማለት ነው። ሰው ከዚህ አንፃር ያው ወደ እሱ አምላክ እንመለስ የሚል ነገር ነው። አመሰግናለሁ ባቢዬ። እንዴ አንተ አሁን አንተ አሁን ከሰለምክ 9 ወር ነው። እኔ አላምንም። ሌላ ሰው ምናልባት ሊቀበልህ ሊያምንህ ይችላል። እኔ ግን አልቀበልም። እንደውም ሐሳቤን ቀይሬያለሁ። አዲስ ጋር ሪካርዶ እኔ ሰልም ሪካርዶ አለ ራሱ እና ሊንዳ ቤት ነው የሰለምኩት። ብሩክ የሚባል እንደውም እኔ ኡስታዞ ሄድ ነበር እንዲያሲዘን ሻሪ የፈለኩት ያው እሱ ብዙ ነገር ስለሰራ በእኔ ላይ ብዙ ነገሮችንም ስላስተማረኝ ማለት ስለጠየቀኝ ብዙ ነገሮችንም ስላሳወቀኝ እሱም ብዬ ነበር። አይ ቲንክ እሱ እንትን ነበረው ጆርኒ ነበረውና የሆነ ጉዞ ስለነበረው እሱ መምጣት አልቻለም። ብሩክ ተስፋ የሚባል ልጅ ነበርና እሱ ነው ያሳዘኝ። ኡስማኖቪችን ታወቀው ከነሱ ቤት ምን ወይ ምናምን የነበረው ከዛ ሊንዳ ቤት አይ ቲንክ ሊንዳን ካወቃት እሷ ቤት ነው ሐሙስ ምሽት ለሊቱ 8 ሰዓት ላይ ነው ያስኩት። አይ እኔ አሁን ያወራኸውን በነገርህ ላይ ግማሹን የሰማሁት የገባኝ ግማሹን ነው። ግማሹ ከገባ ቀስ ብሎ ደግሞ ሌላ ይገባ። አይ ማለት ታነባለህ? አዎ። በቀን ስንት ሰዓት? አይ እንደዚህ እንኳን ያው እንትን የለኝም፣ ግን ያው እንትን ቅዱስ ቁርአኑን ያው ሰላት ያው ስለ 5 አውቃት ሰላት ስላለ 5ቱን ሰላት ላይ እንትን በምልበት ጊዜ ልክ ከጨረስኩ ወደ የሆነች ቨርስ አይና ማለት ብዙ ነው እንትን አይደለም አንባቢ አይደለም ስለሆነ ግን ያህን ነገር አባዛዋለሁ ማለት 2-3 አያ ከሸመደርኩ ወይ ደግሞ ከያስኩት ያህን ነገር ከዛም በኋላ ደግሞ ተፍሲሩን አነበዋለሁ ምን ለማለት ተፈልጎ ነው የሚለውን ነገር ከዛም በኋላ ደግሞ ሩት ወርዶቹ ምናምን ደግሞ ይሄ ምንድነው አይ ቲንክ ብሬክን ዳውን አደርገዋለሁ ከፕሮናውን አንፃር ከናውን አንፃር ከምናምን ከሚባሉት ነበር ከዛ ኮንቴክስቹዋል ቴክስቹዋል እና ሊንግዊስቲካል አፕሮች ሄሬማቲክስ አፕሮች አየዋለሁ ያህን ቨርስ ማለት ነው። ከዛ ነው በቃ አሰፋውና ከዛ ሞደርን ሳይንስ ጋር ያለውን ነገር ምንድነው የሚያገናኘው ነገር በህይወታችን ቻሌንጅ የሚያደርገው ይሄ ሱራ ወይም ማያ ምንድነው የሚለውን ነገር ከዛ አንፃር አየውና በጣም ሰፊ ነው የሚሆነው ባይዘበይ ሶስቱን ነገር በእንደዚህ ስትከፋፍለው በጣም ብዙ ነው የሚሆነውና እንደዚህ ያደረኩ ነው የሚሄደው እንጂ እንትን አይደል። አይ በጣም የሚገርም ዕውቀት ነው ያለህ። አመለካከትህ በጣም የተለየ ነውና አሪፍ ነው። በጣም የሚገርም ነው። ቀጥልበት። ያው ይጨምርልህ ነው የምለው። እኔ ምንም አልልም፣ ግን አንዳንድ ሰዎች የመኖር ተስፋቸው እንትን እንዲሆንም ታደርጋላችሁ። የምሬን ነው፣ አልቀልድኩም። የመኖር ተስፋቸው እንዲመክን ያደርጋል አንዳንድ ሰዎች። ለምን ሲባል አሁን ለምሳሌ ብዙ በቃ የሚፈጋ ሰው አለ ምንም አያፈራም። እና አንዳንድ ሰዎች ደግሞ እንደዚህ ሆነው ሲመጡ ወይም እንደዚህ አይነት ማንነት ያላቸው ሰው ሲያይ በቃ ተስፋ ይቆርጣል ምናምን። ተባረክ አቡኪ፣ የሚገርም ነው። አሜን አሜን። አላህ ጽናቱን እስቶ ወንድሜ፣ አላህ ጽናቱን ለአንተም ለኛም ሰጥቶን በፊርዶሰል ጀነት እንገናኝ ያርገን ወንድሜ። አሜን አሜን። አላህ ለሙስሊሞች ትልቅ መልእክት ነው። እንደኔ አሁን በቁርአን ወይን ተተወለው يستبدل قوما غيركم ثم لا يكونوا የሚል ነገር አለ። አሁን እኛ ሙስሊሞች ጠራርጎ እስኪያነሳኝ ሰውን መጠበቅ ያለብን እኛ ስንዘናጋ ከቁርአን አላህ Subhanahu Wa Ta'ala ከነን አማኞች እንደዚህ አይነት ጀግና ወንዶችን እያመጣ ይተካብናል። ሙስሊም የሆነ ሰዎች በጣም ልንነቃ ይገባል እውነት ለመናገር። እሺ ያሲዮ እንዴት ነህ? ለምንድን ነው ገብተህ ሰላም ማትለን? እንደው ኩራት ነው ምንድን ነው? በዚህ ልክ በአዲስ ሰማለሁ እኔ። አዎ
አልጨረስክም? አይ ጨርሻለሁ። አዎ ጨርሰሃል ብዬ ነው። እሺ ተሰምተሃል? አዎ እሺ። የሚገርም ነው። አስብ እንግዲህ በ9 ወር ውስጥ እንደዚህ አይነት እስላም አረዳድ ምናልባት አንዳንዶቻችን እኮ 20 ዓመት 40 ዓመት ኖረንበት እስልምናው ላይ የያዝነው ነገር በቃ ሰላት መስገድ ብቻ ሊሆን ይችላል። ታውቃለህ? 20ውን እንያዝ 40ውን። አረ 40 መኖርበት አለ፣ 20 መኖርበት አለ፣ 30ም ከዛ በታች መኖርበት አለ። ግን እዛ ሁሉ ተኖር የእስላም ኮንሰፕት የሌላቸው ሰዎች ይኖራሉ፣ ከኔም ጭምር ማለት ነው። ግን ሰዎች በ9 ወራቸው እንደዚህ አይነት አንድምታ ያለውን እውቀት በጣም ከባድ ነው። አሪፍ ነው። እሺ ኢብኑ ኦፓል የት ሄደች? ባቢ ላስቸገርህ፣ የዛሬው ሪከርድ ላስወረደህ ያቡኪን ሪከርድ። አይ እንግዲያውስ ሪከርድ አድርገውታል። ሰዎች ሪከርድ ወቅት ፊላጋ አይጠፋም። ግን ምናልባት ኢንሻአላህ ካጣሁት ወይ ሞዴሬተር ቀበልና ሪከርድ ብቻ አወርደዋለሁ። ኡስታዝ አቡበከር በእንትን እናወራለን፣ በውስጥ እናወራለን። እዚህ አይመች ለመማማር። እዚህ ያው ቴሌግራም ቪዲዮ ኦዲዮ ምናምን ስለማይመች ወይ ቴሌግራም ካላችሁ እዛ እናወራለን። ሪከርድ አድርገውታል ሰዎች። ከፈለከው እሱ ፖስት ይደረጋል፣ ካልሆነ ደግሞ ችግር የለም ታያል። ታገኘዋለህ ፖስት አድርገውት ዩቲዩብ ላይ ይለቀቃል አልኩ። ችግር የለውም ያሲው። ኧረ በዚህ ሰዓትም ችግር የለውም። ምናልባት አጠገብህ ሰው ሊኖር ይችላል ምናምን ካልተመቸ ችግር የለውም። ባቢ አታከብርም እንዴ በዓል? የምን በዓል? ገና ሮባ የምን አባቱ ገና ነው የማከብረው? ስራም አላጣው። የሆነ ፖስት ማን ይላከልኝ ተመችቶኛል፣ እግዚአብሔር ሆይ ልደትህን የምናከብርበት ብር ስጠን ምናምን ብሎ ፖስት አድርጎ ተመችቶኛል ፖስቱ። እንደዚህ አይነት ነገር አይመቸኝም። ራሱን የዓመት በዓል ምናምን ጀመር ከድሮም በእንቅልፍ ነው ማሳልፉ፣ ደስ አይለኝም። ይሄ መብላት ስለሚፈልግ ነው። የሰው ልጅ መብላት ይፈልጋል። ይገርማል። ተመሳሳይ ነው። እሺ እንትናችን እኔ ከድሮም በዓል ምናምን ነገር ከሚገርም ነገር አይመቸኝም። በቃ ወይ ተኝቼ ያሳልፋል ማለት ያው ልጅም ያው በነበርበትም ጊዜ እንትን በቃ ምንም እንትን አይለኝም። ግን የቤተክርስቲያን ያለው ነገር ምናምን አሁን እንትን ሲሉ ቅርብ ነው ቤተክርስቲያን ማለት ነው እኛ አካባቢ ከሚገርም ነገርና የሆነ ድሮ የምታውቀው ነገር ሲሰማ የሆነ እንትን ይመጣል። የሆነ ምንድነው ያው ትዝታው? አዎ ትዝታው። እና እያስባሉኝ ነበር የሆነ ቤት የሆነ ገብርኤል ያመጣል ነበር። ታይሳስ 19 ገብርኤል ያመጣ ነበርና እስቲ አንድ ነገር በል ምናምን ብለው ይናይበር ምናምን በቃ የገብርኤልን ስለ አንተ ወደዛ መስጦ ሊወስደኝ እሺ አውዝ